ድርሳን ሲደግም አይደል የሚውል። ቄስ ከድርሳን ውጭ ምን ያንጠለጠለው መጽሐፍ አለ? አምጣው ስትለው በቀይ የተደጎሰ መዝገበ ጸሎት ያሳያል። ቤተክርስቲያን ክርስቶስን ስለሰበኩ እንደ ገፊ ተደርጎ የሚቆጠረው ነገር መቆም አለብና ምን እያሉ መግለጫ ያወጣሉ በብዛት። ጌታ ስም ሲጠራ የምትደነግጥ ከሆነ ሉሲፈር ነው፣ አጋንንት ነው፣ ጠንቋይ እየደገመበት ነው። በታቦት ነው የሚደግመው ጠንቋይ። በምንም ታምር በእንጨት መስቀል ሰይጣን ልታሳድዷለች። ለአንድ እንጨት ቤዛ ነው ብለህ ያን እንጨት የምታመልክ ከሆነ ተሸውደሃል ወዳጄ። ምንድነው ነኩ ያካክ የዘራፍ ወደ ህግ መሮጥ እኮ በስጋ እንገለጥ ብንል እኛም እኮ የእነንተና ዘር ነን ማለት እንችላለን። አካክ የዘራፍ በዝክረ ስምክ ይጡም ሲሰማ ይደነግጣል ማለት ነው። የዛኬር ቢመጣ ብጸልይለት አጋንንቱ መቁጠሪያ እጅ የተደገመ መቁጠሪያ አለ አልቸበችም። በስዕልም የሚያስጮህ ከማርያም የት ላይ ነው ታዲያ መጽሐፍ ቅዱስ ላይ ቤዛው የታለም ያለው? እስኪ አምጣል። የወለደችኝ ብርሃን አላለም። የሚከተለኝ ቢኖር የህይወት ብርሃን ይሆንለታል እንጂ እርሱ በጨለማ ይመላለስ። ሰኔ ጎልጎታ ሲደግም የኖረ ጳጳስ እርግማን ነው የሚረግም። ሰው አእምሮ ካልታደሰ በስተቀር ለራሱ ለህብረተሰብ ለሀገርም አይጠቅም። ሔዋን ለሰው ልጆች መጥፋት ምክንያት ሆነች። ቅድስት ድንግል ማርያም ደግሞ ለሰው ልጆች መዳን ምክንያት ሆነች። ክርስቶስ መሰረት ነው የሚለው ትምህርት ገደል። በሔዋን ምትክ ስለሆነች ነው ቤዛ ምንላት እያሉ ደግሞ ሲከራከሩ ሰምቼ። በገንዘብን ቤዛ አታድርገው ይልሃል። የተነገራቸው ሌላ ቤዛ፣ ድንጋዩን ቤዛ ነው። ክርስቲያኑን ለማፍረስ እየሰሩ ያሉ በፕሮቴስታንት ተከፍሏቸው ተሐድሶ ተቋም አይደል። ተሐድሶ የህይወት ለውጥ ነው። የተሰቀለችው ማርያም ናት እያለ ወንድ ልጅም ተሰጥቶናል፣ ሴት ልጅ አይ በፖለቲካ የተሾሙም ብሏል። ዲያቆን ይሄን ነው አሳዳጊ ሁሉ የበደለው እግራ ሄድም ወንድም ይዝ ቄስ ማህራውን ከበላለት በኋላ ሲሞት ደብረ ሊባኖስ ቀበሩኝ። ቄስ ቢቀጽል ቅዳሴ ነው የሚቀጽል። ዲያቆን የሚያውቀው ተንሶ ለጸሎት ወደ ላይ ከፍ ብሎ መናገር አይችልም። እኔ እናቴና አባቴን አልኩ ከመጣን ገሎ ረስ ከምትለው ተኩስ ብትለው ነው ደስ የሚል። ተተኩሶብኛል። እኛን ለማደስ ለምን ይሞክራሉ? ወተው ፕሮቴስታንቱ ወይ የራሳቸውን ነገር ለምን አያራምዱ? እኔ እኮ ያልተገለጠልኝ ተገለጠ። እኔ ማህራት ማጃደ ሰዎችን ግን ለጌታ ወደ ጌታ መረብ እንዲገቡ አድርጓል። የሚያድን መድኃኒት ክርስቶስ ነው። ኑ ንስግድ ወንግና ይላቲ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተ ባይቴታ። ወንጌል ይሄ ነው በቃ፣ ሌላ ወንጌል የለም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲዩብ እየተዘጋጀ ወደ እናንተ የሚቀርብላችሁ ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ መንፈሳዊ ሀሳቦች መድረክ ነው። ዛሬ በጣም አንድ ለየት ያሉ እንግዳ ይዘን መጥተናል። እንግዳችን እንግዲህ ከዚህ በፊት በተለያዩ ሚዲያዎች አይታችኋቸው ልታውቁ ትችላላችሁ። በተሐድሶ እንቅስቃሴ በጣም ይታወቃሉ። ቀሲስ ቀጸላ መንግስቱ ጓንደላ ቆይ ከቀሲስ ቀጸላ ጋር እንግዲህ በጣም ወቅታዊና የተለያዩ ጉዳዮችን እያነሳን አብረናችሁ እንቆያለን። እንድትከታተሉን በዚህ አጋጣሚ እንጋብዛለን። በጣም ቆንጆ ቆይታ እንደሚኖረን ደግሞ እርግጠኛ ነኝ። ቀሲስ እያመሰግናለሁ በጣም አክብረውን እዚህ ድረስ ስለመጡ። አመሰግናለሁ እኔም ስለጋበዛችሁኝ። እንግዲህ ብዙዎች ያውቁታል፣ ግን ለእኛ ተመልካቾች ደግሞ ቀሲስ ቀጸላ ማን ናቸው የሚለውን ነግረውን ትንሽ እንደመግቢያ። አዎ ምናልባት ቀሲስ የሚለውን መጠቀምህ ጥሩ ነው። ያው እዚህ በፊት መርጌታ ቀጸላ መንግስት በሚለው ነው ታወቀውና መርጌታ ቀጸላ ስቼ ነው መርጌታ ቀጸላ መንግስት ይባላል ስሜ። ያው በብዙ ሚዲያ ቀርቤ ስሜን እና የግል ህይወት ታሪኬንም ጭምር ተናግሬያለሁ። ዛሬም ደግሞ በዚህ ሚዲያ እንግዳ ሁኜ ስጋበዝ እጅግ እናንተን እያመሰገንኩ ለወንጌል ያላችሁን ቅናት፣ መንፈሳዊ ቅናትና ያላችሁን የእግዚአብሔር ቤት ስራ የምትሰሩበትን ትጋት እያደነቁ እኔንም ስለጋበዛችሁኝ እግዚአብሔር ይባርካችሁ። ያው እንደተለመደው በሰሜኗ ኢትዮጵያ ተወልጄ ያደግኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ትምህርት ገብቼ ለ18 ዓመት ትምህርት የተማርኩ ያው መርጌታ የሚለውን ማዕረግም ከዛ የወሰድኩት ስለሆነ ለዛ ነው መርጌታ ነኝ ብዬ ማስተዋወቀው እንጂ በአሁኑ ሰዓት እንግዲህ ምናልባት በኋላ እንነጋገራለን መርጌታ ምናምን የሚለው ነገር ትንሽ አስቸጋሪ ነው ለብዙዎች። ግን በቤተ ክርስቲያኒቱ ያለ ማዕረጋዊ አጠራር ስለሆነ ብንጠራው ችግር የለውም። ትርጉሙ ባለፈው በሌላ ሚዲያ ስለተናገርኩት ይቆየኝና እንግዲህ ስሜን ይመስላል። አሁን ደግሞ እያገለገልኩ ያለሁት በአፍላገ ሕይወት ሚዲያ እንግዲህ ብዙዎች ይከታተሉኛል። በዚህ አገልግሎት ላይ ትልቅ አስተዋጽኦ እያደረጉ ነው በእግዚአብሔር ጸጋ። እዛ አገልግሎት ነው እያገለገልኩ ያለው ከሌሎች ወንድሞች ጋር እና ይህ አገልግሎት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ስህተት አስተምሮ ቤተክርስቲያን አስወግዳ ወደ ትክክለኛው
አገልግሎቷ እንድትመለስ ክርስቶስ ኢየሱስን ማዕከል ያደረገ አገልግሎት እንድታገለግል እንዲሁም ደግሞ ሲኖዶሱንም ጉባኤ ሊቃውንቱንም ሌላውንም መንፈሳዊውን ዘርፍ ሁሉ መንፈስ ቅዱስ እንዲቆጣጠረውና በመንፈስ ቅዱስ መሪት ቤተ ክርስቲያን እንደመሆኗና በክርስቶስ ኢየሱስ እንደመመስረቷ በዚህ አገልግሎት ውስጥ እንድትገባ የሚያደርግ አገልግሎት ነው እያገለገልን ያለ ነው። ጸጋ ይብዛላችሁ። አሜን አሜን። በጣም አሪፍ አገልግሎት ነው። እንግዲህ በጣም ብዙ ሰዎች እውነቱን ወደ ማወቅ እንዲመጡ ነው እየሰራችሁ ያላችሁት። ግን ከዚሁ ጋር እያይዤ መጠየቅ እንፈልገው አንዳንዶች ደግሞ በተቃራኒው ደግሞ የሚረዷቸው አሉ። ተከፍሏቸው ቤተ ክርስቲያንን ለማፍረስ እየሰሩ ያሉ በፕሮቴስታንት ተከፍሏቸውን ምናምን ነገር እያሉ ደግሞ የሚያሟቹ ሰዎች አሉ። እናንተ የምር ተከፍሏችሁ የኦርቶዶክስ አማኞችን ወደ ፕሮቴስታንት ለማምጣት ነው እየሰራችሁ ያላችሁት? ትክክለኛ ስራችሁ ምንድን ነው? የሚገርም ጥያቄ ነው። ብዙ ሰዎች ይህንን ነገር ብዙ ጊዜ ያነሱታል። ግን ዛሬም በዚህ ጉዳይ ላይ አጽንኦት ሰጥቼ መናገር እፈልጋለሁ። ክርስትና በነጻ የምታገኘው ነው። መጽሐፍ ሲናገር በነጻነት ልንኖር ክርስቶስ ኢየሱስ ነጻ ወጣን ይላል። ገላትያ መጽሐፍ ምዕራፍ 5 ላይ በነጻነት ልንኖር ክርስቶስ ኢየሱስ በከፈለው ዋጋ ነጻ የወጣነውን እሱን መገለጥ እግዚአብሔር ሲገልጥልን አምነን የምንቀበለው እንጂ በገንዘብ የምንገዛው አይደለም ክርስትና። እና ብዙ ጊዜ እናገራለሁ፣ በገንዘብ የሚገዛ ቢሆን ኖሮ ይሄ አሁን እኛ ያለንበት አገልግሎት እርግጠኛ ሆኜ ነው የምነግርህ፣ ኦርቶዶክስ ላይ ያለ ቄስ፣ ዲያቆን፣ ጳጳስም ብለው ኤጲስቆጶስ ተጠረግርጎ ወደኛ ነው የሚመጣው። ገንዘብ ካለ ምን ባለበት አሞራዎች ይሰበሰባሉ እንደሚባል በዛ ለመሰብሰብ ሁሉም ሰው ተጠራርጎ ይመጣ ነበር። ነገር ግን የሚገርመው እንዲያውም ታድሶ አገልግሎት በግራም በቀኝም በፊትም በኋላም ውጊያ ያለበትና በብዙ ችግር እያለፈ ያለ አገልግሎት ነው። ይህንን ብዙ የወንጌል አገልጋዮች በተለይም በአንድ መጽሐፍ ቅዱስ በ36 መጽሐፍ ቅዱስ ተስማምተው አገልግሎትን እያስኬዱ ያሉ ጥንት አብያተ ክርስቲያናት በኢትዮጵያ ያሉ አብያተ ክርስቲያናት ይህንን እውነታ ያውቃሉ። በተለያየ ቦታ ምስክርነት ስለሰጠንን ማለት ነው። እና ገንዘብ ተከፍሏቸው ነው ይባል። ገንዘብ ከተባለ እዛው ነው ያለው። ገንዘብ ቢባል እዛው ነው ያለው። እንግዲህ የቅርብ ጊዜ ትውስታ ልነግርህ እችላለሁ። ምክንያቱም በቤተ ክርስቲያን ውስጥ ያለ ዝርፊያ፣ ቅሚያ ህዝብ አለ፣ ብዙ ህዝብ አለ። ስጥ ስትለው የሚሰጥ በቃ ልብሱን ጭምር ሽጦ የሚሰጥ በጣም ደግ ህዝብ ያለ፣ ነገር ግን ደግሞ እውነትን ያላገኘ የሚያሳዝንህ ምስኪን ህዝብ ያለ ነው። ለምሳሌ ድርሳነ ሚካኤል ደግመህ አንድ ሊትር ውሃ ቤትህን እርጫው ስትለው በስንት ዋጋ ከፍሎ በውድ ዋጋ ቀለም ያስቀባውን ቤት ሲያበሰብስ የሚውል ለዛ የሚታዘዝ ምንም ዋጋ ለሌለው ትርጉም ለሌለው ነገር የሚታዘዝ የዋህ ህዝብ ያለ እዛ ላይ ነው። እሱ ህዝብ እንዲድን ነው እኛ የምናገለግለው። እና ክርስትና ነጻ ስጦታ ነው። ክርስትና ደግሞ በነጻ ለሰዎች የምንሰጠው ነው። ክርስትና ከገንዘብ ጋር አይገናኝም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር አንድ ጊዜ እንደዚህ ብሎ ነበር፣ አንድ ሎሌ ለሁለት ጌቶች መገዛት አይችልም። ለምንና ለምንድን ነው ያለው? ለገንዘብና ለእግዚአብሔር ነው ያለው። ለሰይጣንና ለእግዚአብሔር እንኳን አለም። ገንዘብ አንዱ ለክርስትና እንቅፋት ነው፣ ጸር ነው። ገንዘብን እንጠቀምበታለን እንጂ ገንዘብ እኛን ወይም ከገዛን ለገንዘብ ከተገዛነ አምላካችን ገንዘብ ነው ማለት ነው። ስለዚህ ከዚህ ነፃ ወጥተን እግዚአብሔር በገለጠልን ጽድቅና ሕይወት በእርሱ እንድንኖር ተጠርተን የወጣነ ሰዎች ነን። ይሄ ደግሞ የተገለጠልን እዛው ቤተ ክርስቲያን ውስጥ ስለሆነ ቤተ ክርስቲያን ደግሞ ገፍታ አባራ ከዘመዶቻችን ከእናት ከአባቶቻችን ጭምር ለይታን የወጣነ እንጂ ገንዘብ አይተን የወጣና አይደለም። ሌላው ከገንዘብ በተጨማሪ ስንዴ አይተው ነው የወጡ የሚሉ ሰዎች አሉ። ብዙ ጊዜ እናገራለሁ ይሄን። ስንዴ ለኢትዮጵያ ሕዝብ እርዳታ ከውጭ ይመጣል አይደለም። ከተለያዩ አካባቢዎች ከውጭ ሀገራት ወደ ኢትዮጵያ ስንዴ ይገባል እና የሚቀበለው እንግዲህ ምናልባት ሃይማኖት አይለይም። ስንዴ ለፕሮቴስታንቱ አንሰጥም፣ ለኦርቶዶክሱ እንሰጣለን፣ ወይም ለኦርቶዶክሱ እንሰጣለን፣ ለፕሮቴስታንቱ እንከለክላለን የሚል አልነበረም። ስንዴ ሲሰጥ ለሁሉም ነው የሚሰጠው። ለኢትዮጵያ እርዳታ ነው፣ ለኢትዮጵያ ሕዝብ እርዳታ ነው የሚገባው። እዛ በተረፈ ደግሞ አብላጫውን እንዲያው 60% ማን ይካፈለዋል ቢባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው፣ ሕዝቦች ናቸው። ለምን? አብዛኛውን ያሉ እነሱ ስለሆኑ እና
ስንዴ እንደ እውነት ከሆነ እንደዛ ካሉ ዳቦውን መተው ነው ያለባቸው። ዳቦ አለመብላት ኦርቶዶክሳውያን በስንዴ የመጣ ክርስትና ሃይማኖት ነው ካሉ እነሱንም እንዳይወርሳቸው የስንዴ ዳቦ አለመብላት አለባቸው። መቅደስም ላይ ስንዴ መስዋዕት ሆኖ መቅረብ የለበትም ብዬ አምናለሁ። መቅደስ ላይ መስዋዕት እያቀረብከው በስንዴ የተሸጠ ሃይማኖት ይላል። እነሱ እኮ ናቸው እንዲያውም ስንዴ ያድናል ያሉ። ስንዴ ያድናል፣ የስንዴ ዳቦ ያድናል ብለው አይደለ ስጋና ደም ነው እያሉ ከክርስቶስ አማናዊ ወይም ደግሞ ደሙን ካፈሰሰው ከክርስቶስ ዘላለማዊ ሕይወት ከሰጠን ከእርሱ ሞት ጋር አገናኝተው ጌታችን መድኃኒታችን ኢየሱስ ክርስቶስ ለመታሰቢያነት እንድናደርገው የታዘዝነውን የጌታን ራት እንደ አዳኝ አድርገው የሚያስተምሩት እነሱ ናቸው። ይሄ ደግሞ የስንዴ ዳቦ ነው እና እሱንም መተው ነው ያለባቸው ለማለት ነው። በጣም የሚገርም ሀሳብ ነው ያነሱት። እኔ በዚህ እንትን አይቼው አላውቅም። ልክ ነው። ከስንዴ ጋር ይገባ ከዘይት ጋር ይገባ እንደተባለው እርዳታ ነው የሚመጣው። ስንዴው ግን ለጴንጤ ተብሎ ለፕሮቴስታንት አማኝ ተብሎ የሚመጣ እርዳታ የለም። ሰፊው ማህበረሰብ እንደውም ሌላ እምነት ተከታዩ ነው። ይህንም ከግምት ውስጥ ቢከተል ጥሩ፣ በጣም ጥሩ እንትን ያሉት የታደሰው እንቅስቃሴ ላይ ነው የምትሰሩት። እንግዲህ እርሶና ወዳጆቹ ምንድን ነው ማደስ የምትፈልጉት? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምን አይነት ነገሮች ናቸው እንዲታደሱ የምትፈልጉት? በጣም ጥሩ ነው የሚታደሰው። ምናልባት የዶግማ ስህተት አለ ኦርቶዶክስ ውስጥ ብላችሁ ታምናላችሁ? ዶግማው ትክክል አይደለም ብላችሁ የምታምኑት? ምናልባት የዶግማ ስህተት የሚለውን ትንሽ እንትን ልበለውና ዶግማውን በትክክል ጠብቀው ነው ወይም ይሄዱ የሚለው የለም ወይ? አሁን በዶግማ የምንለው መቼም የቤተ ክርስቲያኒቱ ሁላችንም ዓለም አቀፍ አብያተ ክርስቲያናት የሚስማሙበት መጽሐፍ ቅዱሳችን ነው። እሱ ዶግማ ነው። ዶግማ አይሻርም። ዶግማ አይደለዝም፣ አይሰረዝም። ምክንያቱም መጽሐፍ ቅዱስ ነው፣ መሰረት ነው፣ የቤተ ክርስቲያን መሰረቷ ነው። ስለዚህ የቤተ ክርስቲያን መሰረት የሆነውን ዶግማ በርዛለች። ቤተ ክርስቲያን የበረዘችው እሱን ከመበረዟ በፊት ያን ዶግማ ወይም መጽሐፍ ቅዱስን ከመበረዟ በፊት ግን ቤተ ክርስቲያን ምንዋ ነው የሚታደስ የሚለው መታየት አለበት። ቤተ ክርስቲያን ሲባል መጀመሪያ ጽንሰ ሐሳቡ ህንፃ ነው ወይንስ ደግሞ ምንድን ነው የሚለውም ማየት አለብን። ቤተ ክርስቲያን ሲባል አማንያን ማለት ነው፣ ህዝቦች ማለት ነው። ጳውሎስ ለኤፌሶን ቤተ ክርስቲያን ሲጽፍ እንዲህ ይላቸዋል። በኤፌሶን ላሉ ቅዱሳንና ምዕመናን ይላል። የተለዩ አማኞች ማለት ነው። ለነዛ ማለት ደብዳቤው ለነሱ ነው የተጻፈው እያለ ነው ጳውሎስ። ስለዚህ ያን ካለ በኋላ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል እና ምን ማለት ነው? የሚታደሰው ሰው ነው። ሰው ስንል ደግሞ ግለሰብ ነው፣ ማህበረሰብ ነው፣ እንዲሁም ደግሞ ሀገር ነው። ስለዚህ ሰው ከታደሰ ምን ይታደሳል ማለት ነው? ሀገርም ይታደሳል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትታደሰው ምንዋ ነው ሲባል ምዕመናኖቿና አገልጋዮቿ ናቸው። አገልጋዮች ቢታደሱ ምዕመናን ይታደሳሉ። አገልጋዮች ቢለወጡ ምዕመናን ይለወጣሉ። ምዕመናን ከተለወጡ ደግሞ አእምሯቸው በክርስቶስ ኢየሱስ በተደረገው የመስቀል ሥራ በፈሰሰው ደም ከኃጢአታቸው ታጥበው ነጽተው ተቀድሰው ጳውሎስ በሮሜ መጽሐፍ ምዕራፍ 12 እንደሚናገረው በአእምሯችሁ መታደስ ተለወጡ እንጂ ዓለም አትምሰሉ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል እና አምልኳችሁ ነውም ይላል ትርጉሙ። አምልኳችሁ ነው። ምክንያቱም ሰው በአእምሮ ካልታደሰ በስተቀር ለራሱም ለህብረተሰብም ለሀገርም አይጠቅም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ጊዜ ትልቁ ችግር ታድሶ ሲባል አፍራሾች ናቸው ብለው ከጉልላት ጋር ያያይዙታል። ከህንፃ ከካቴድራል ጋር ያያይዙታል። ከእኛ ህንፃ እንዲያውም ህንፃውን እንደ እውነቱ ከሆነ ጥሩ አድርገው አስውበው እያሳመሩ ክርስቶስ በዚያ ቢከብርበት ደስ ይለናል። ዋናው ትልቁ ጉዳይ ህዝቡ ያለ ክርስቶስ ነው፣ ያለ ክርስቶስ ነው። በክርስቶስ ኢየሱስ ላሉት ነው ኩነኔ የሌለባቸው የሚለን መጽሐፍ ቅዱስ። ስለዚህ ህዝቡ ያለ ክርስቶስ ስለሆነ ወደ ክርስቶስ እንዲመጣ ነው። ተሐድሶ ሌላ ትርጉም የለውም፣ ሐዲስ ኪዳን። ምናልባት ብዙ ሰዎች ሌላ ትንታኔ ሊሰጡት ይችላሉ። ይሄ ራሳቸው ግን ያለ ክርስቶስ ነው ሲሉ ያለ ክርስቶስ ለመሆኑ ማረጋገጫው ምንድን ነው? ያለ ክርስቶስ ለመሆኑ ማረጋገጫው በጣም ጥሩ ጥያቄ ነው። ምናልባት ያለ ክርስቶስ ማለት ምን ማለት ነው?
ክርስቶስ አይነገርም ወይ ማለት አይደለም። ሰይጣንም ክርስቶስን ተናግሮ አይደለ? ቅዱስ የእግዚአብሔር ልጅ ብሎ እኮ የተናገረ ሰይጣን ነው አይደል? ተናግሮ ክርስቶስን መናገር በክርስቶስ መሆን ማለት አይደለም። በክርስቶስ ማመን ነው። መጽሐፍ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። ይህን ስልጣኑ መብት ነው። የልጅነት መብት፣ የልጅነት ከእግዚአብሔር ያገኘኸው መብትህ ነው። በእግዚአብሔር ዘንድ ልጅነትን ማነው አባትነትን አግኝተህ አባቴ እግዚአብሔር ነው ብለህ እንደፈለግ የምትወድበት ነው። ስለዚህ የእግዚአብሔርን ልጅነት አላገኘም። ለምን? በክርስቶስ ስላላመነ ክርስቶስን ስላልተቀበለ። ይህ ደግሞ ምልክቱ ምንድን ነው ስትለይ፣ ክርስቶስን የሚሰብኩ ሰዎች ክርስቶስ ኢየሱስን ያድናል ብለው ሲናገሩ ይደነግጣሉ። ለምን ሲባል ሌሎች አዳኞች በአንጻራዊ ደግሞ ስላሉ ሌሎች አዳኞች አሉ። መላእክትን ጨምሮ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ያው ድንግል ማርያም፣ ናርሴማ፣ ክርስቶስ ሰምራ፣ ተክለ ሃይማኖት፣ በቃ የኢትዮጵያን ቅዱሳን የተባሉ መዓት ስፍር ቁጥር የሌላቸው ስንክሳር ላይ የወጡ ታቦት የሚቀረጽላቸው ሁሉ እንደ ክርስቶስ እኩል ስለተቀመጡ አላስቀመጥንም ይላሉ። እነሱ ግን አስቀምጠዋል። እሱማ መጻሕፍቶቻቸው አሉ እኮ። ይኸውልህ ምን ይላል መሰለህ፣ እኔ እንዲያውም ብዙ ጊዜ የምናገረው አንድ ነገር አለ። ማርያም አሁን ሰሞኑን የሆነ ነገር ተነስቶ ነበር፣ የሆነች ግርግር ተፈጥራ ነበር በቤዛዊት ዓለምና በቤዛ ዓለም። ቤዛዊት ዓለም ያው ለሴት ቤዛዊት ነው፣ ለወንድ ደግሞ ቤዛ ነው። እና ቤዛዊተ ኩሉ ዓለም አሏት። እዚህ ደግሞ ክርስቶስም ቤዛ ኩሉ ዓለም አሉት። ቤዛ ኩሉ ዓለምን ለወንድ ነው፣ ቤዛዊተ ኩሉ ዓለም ለሴት ነው። አሁን ጾታ ነው የተቀየረው፣ ፊደል አልተቀየረም። ምናልባት ብዙ ሰዎች በዚህ ይደናገራሉ። አይ ሙሴም ቤዛ ተብሏል። እንዲሁም እነሱ ትርጉም ሰጡት ደግሞ ሌላ መጡና ድንጋይም ቤዛ ተብሏል፣ ቆብም ቤዛ ተብሏል። እኔ በቃ በጣም በሚገርም ሁኔታ ብዙ ቤዛዎች ያመጡ ፊደል ላይ ስለተጻፈ አይደለም። ሙሴ ቤዛ ቢባል እስራኤልን መርቶ ከግብፅ ባርነት ነፃ እንዲያወጣ መሪ እንዲሆን ነው። እስራኤል መርታ አውጣ እንጂ ሞተህ አድናቸዋል አለው። ሌላው ገንዘብ ቤዛ ቢባል በገንዘብ ሌላውን ረድተህ የሆነ ነገር እንድትል ነው። ምናልባት እንደሱ አይነት ነገሮች አሉ። እዚህ አዲስ ኪዳን ግን ስትመጣ በገንዘብን ቤዛ አታድርገው ይልሃል እኮ። ቅድም ጠቅሼዋለሁ። አትገዛለት ይላል እኮ። ለማን ነው ተገዛ የሚለው? ለእግዚአብሔር ነው። ለእግዚአብሔር ደግሞ የምንገዛው በክርስቶስ ኢየሱስ በኩል ነው። ለምን? ከእግዚአብሔር ጋር የታረቅንበት እሱ ስለሆነ ሁለቱን ያዋሃደ ይላል አይደለም? በመካከል ያለውን የጥል ግድግዳ ያፈረሰ ሁለቱን ያዋሃደ እስራኤልንና አሕዛብን እንዲሁም ደግሞ እግዚአብሔርንና ሰውን ያስታረቀ መካከለኛ ክርስቶስን። ስለዚህ ቤዛ ማለት እሱ ነው። ስለዚህ ቤዛ የሚለው ሲነሳ ለምንድን ነው ሰዎች ሽንጣቸውን ገትረው የተጫጫሁ ብትለይ፣ የተነገራቸው ሌላ ቤዛ ነው። እንዳልኩ ድንጋዩን ቤዛ ነው። ለምሳሌ የግራኝ መሐመድ ድንጋይ የሚባል አለ። ግራኝ መሐመድ ቤተክርስቲያን ሊያጠፋት የወረወረው ድንጋይ የሚባል አንድ ሲኖትራክ አይችለው ትልቅ ድንጋይ እና የግራኝ መሐመድ ክንድ ምን እንደሚያል አይገባኝም። እኔ እሱን ድንጋይ እስቲ አንድ ቀን ፊልምኑ ምንድነውና እጁ ክንዱ ምን እንደሚያክል አላውቅም። እና እንደዚህ ድንጋዩንም ውሃውንም በነገራችን ላይ ይሄ የግብፅ ባይዳን አማልክቶች ሲመለኩበት አይነት አምልኮ የሚከናወንበት ነው። ይሄ የቤተ ክርስቲያኒቱ ምዕመናን የሚያደርጉት ለምሳሌ ጉድጓድ ቆፍረው ጉድጓድ ውስጥ ይወረወሩና ይገባል። አሁን ያድናቸዋል። እሱ አይደለም ትልቁ ጉዳይ። መዳን በክርስቶስ ኢየሱስ ነው። ስለዚህ ቤዛዎች አሉ፣ ብዙ ቤዛዎች። እነሱም እንዳሏቸው ግን እነሱ አሁን ሰሞኑን ሲሉ መከራከሪያቸውን ሳይ ከጳጳሱ ከአቡነ ገብርኤል መልእክት በኋላ ወደ እሱ እንመጣለን በኋላ በእርግጥ በሔዋን ምክንያት ነው ሞት ወደ ሰው ልጆች የመጣው። ሔዋን ለሰው ልጆች መጥፋት ምክንያት ሆነች። ቅድስት ድንግል ማርያም ደግሞ ለሰው ልጆች መዳን ምክንያት ሆነች። በሔዋን ምትክ ስለሆነች ነው ቤዛ ምንላት እያሉ ደግሞ ሲከራከሩ ሰምቻል። ያስኬዳል። መድኃኔዓለም የላቸው እሱን ሳይገባ ይቀርቷ ነው። ውዳሴ ማርያም ላይ እኮ ነው በእንተ ሔዋን ታጽወ ተገነት ወበእንተ ማርያም ድንግል ተወለደን ዳግመ ይላሉ። ከፈለነ ንባ ማለት በሔዋን ምክንያት ገነት ተዘጋች፣ በድንግል ማርያም ደግሞ ዳግመኛ ተከፈለች። ውዳሴ ማርያም ነው እና ወደዛ እንድንገባ ደግሞ ከፈለን ይላል፣ ሰጠን ወይም ቸረን እንበለው አንዳንድ ተርጉም እንደ ቁርአንም ስለሚሆንበት እና
የቤተ ክርስቲያኒቱ አስተምሮ ምን ላይ የተመሰረተ ነው ብትለኝ ከማርያም ላይ ነው። ለምሳሌ ልግባ ካልከኝ ገባለሁ። እንደዚህ ይላሉ። ለምሳሌ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ አይደለ ክርስቶስ ኢየሱስ መሰረቱ አንድ ነው ይላል አይደል? መሰረቱ ከተመሰረተው በቀር ሌላ መሰረት ደግመን አንጣል፣ እርሱም መሰረቱ ማን ነው ይላል? ክርስቶስ ኢየሱስ ነው ይላል። በቤተ ክርስቲያኒቱ ግን መሰረቷ ማርያም ናት። አሁንም አትደንግጡ፣ ማርያም ናት። ምንድን ነው እሱ ብትለይ መልካ ሥላሴ ወይም ደግሞ ነግስ የሚባለው ጋር ሰላም ለዝክረ ስምኪ ዘመንክር ጣይሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያች ሰናይ ተዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ ይላሉ። እሱን ትናንትናም አንድ ጳጳስ በቃ እንዲህ ተብላልናለች ይለዋል። ምን ማለት ነው መሰለ? አንቺን መልካሟን ሴት ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ስሙ ፈጽሞ የተመሰገነ ነው። ምን አድርጎ የፈጠረሽ? ለዓለም ቤዛ አድርጎ። ሌላውስ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ አስቀድሞ ከጥንት አንቺ የሕይወት መሰረት ነሽ። ማን? ማርያም። ክርስቶስ መሰረት ነው የሚለው ትምህርት ገደል ገብ። ይኸውልህ የሕይወት መሰረት እግዚአብሔር ራሱ ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ሁላችን እንደምናነበው እግዚአብሔርም ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ ሕያው የሆነው እግዚአብሔር ዘፍጥረት ምዕራፍ 2 ቁጥር 7 ላይ በተናገረው ቃል መሰረት ነው። ይሄ ሕይወት ከእግዚአብሔር ጋር ሰው በተላለፈ ጊዜ ሰው ዳግም ምክንያቱም አታርግ የተባለውን አድርጎ ከእግዚአብሔር በተለየ ጊዜ እግዚአብሔር ያን ሕይወት እንደገና ወደ ሰው ልጅ ያመጣው በልጁ በክርስቶስ ኢየሱስ። ይህንን ደግሞ ዮሐንስ ምን ይለናል? ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ በእርሱ ሕይወት ነበረች። አየው፣ በማን? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ለካ ያች እግዚአብሔር እፍ ያላት የሕይወት እስትንፋስ የሰው ብርሃን ነበረች። ስለዚህ ሰው ምንድን ነበረ? ምን ሆነ ማለት ነው? ያቺ ሕይወት ስትወሰድበት ጨለማ ሆነ። ይህንን ደግሞ ጳውሎስ በኤፌሶን መጽሐፍ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ቀድሞ ጨለማ ነበራችሁ እናንተ ራሳችሁ። ለምን? ሕይወት የለም፣ ሕይወት ነው የሰው ብርሃን። ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል፣ በኢየሱስ ማለት ነው። ስለዚህ ሰው ይህ ትምህርት ካልገባው ምናልባት እንትኑን ምኑንም ሕይወቴ ነው ቤዛዬ ነው መሰረቴ ነው ካለ ያስፈልገዋል ጌታ። መምህር ጳውሎስ የሚባሉ አስተማሪ አንድ ነገር ሲሉ እንዲሁ ባሰማሁት ምናምን ደስ ይለኛል። እዚህ ጋር ሲሉ ሰምቼ በጣም ነው የተገረምኩት። ያልተቀበለችው መከራ የለም ድንግል ማርያም ሞቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ክርስቶስ መሰረት ነው የሚለው ትምህርት ገደል ገብ። አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ይሄ ሰውዬ እያለን በስቅለቷ ቀን ነው የሚለው። በስቅለቷ ቀን እንደተሰቀለች ያልተቀበለችው መከራ የለም ይላል። በስቅለቷ ቀን አስኬማ የለበሱ አባቶችም ዳግም ሊያስለቅሷት ይሞክራሉ ይላል። የታለች እሱ? የት መጣ ነው የምታለቅሰው? ምንም የለችም። ማርያም አትሰማም። ተሰቀላለችም ብሎ የሚያስተምሩ መምህራን በጣም ዝነኛ መምህር ናቸው። እሱማ ታምር 12 ላይ አሁን እሷን ትንሽ እንደማረም ሞክረዋል እንጂ ከልጇ ጎን በፈሰሰው ደሟ ታምር 12 ከልጇ በፈሰሰው ደሟ ካለ ደሞ የማን ነው? የእሷ ነው ማለት ነው። ስለዚህ እሱም የተሰቀለችው ማርያም ናት እያለ ማርያምን እኮ ሄዶ ማየት አለበት። መጽሐፍ ቅዱስ ላይ የት ነበረች ክርስቶስ ሲሰቀል? መስቀሉ አጠገብ ነበረች፣ መስቀሉ ስር ነበረች። ክርስቶስ እኮ ና ውሰዳት ብሎ እኮ ለዮሐንስ ሰጥቶታል እንዲወስዳት። እንድትሰቀል አይፈቅድም ክርስቶስ። ለምን? አንዱ ነው ስለ ሁሉ የሞተው፣ ያውም ወንድ። ኢሳይያስ 9 ላይ በነቢያት አፍ እግዚአብሔር ሲናገር ልክ አሁን እንደተወለደ አድርጎ ሲናገር ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ ሴት ልጅ አይል ወንድ ልጅም ተሰጥቶናልና
ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህንን ቤተ ክርስቲያን ራሷ ውዳሴ ማርያም ላይ የሰኞ ውዳሴ ማርያም ላይ ጠቅሰዋለች። የትኛውን ነው የሚያምኑት? እሷ ተሰቅላ መከራ ከተቀበለች እሷ ከተገረፈ ለዚህ ነው አየህ እግዚአብሔር ይባርክ ይህን ካመጣልኝ የማርያም ቤዛነትና የክርስቶስ ቤዛነት አንድ አይደለም አሉ። አንድ ነው። ለምን ከተሰቀለች አንድ ነው አይደለም? ይሄ አይወገዝም። አሁን የጳውሎስ የሚባል ሰውዬ ደግሞ የሰውየውን ስም መውሰድ የለበትም። እንዲህ አይነት ትምህርት ይዞ የሰውየውን ስም ይዞ መድረክ ላይ የጳውሎስን የዛን ታዋቂ የሆነ ጌታ የወደደውን ምርጥ ያለውን በአሕዛብና በነገስታት መካከል ስለ ስሙ ዋጋ የከፈለውን የጳውሎስን ስም ይዞ ጳውሎስ እንደዚህ አይነት ተረት የሚያወራ ስሙንም ይጣል የተወው እውነቴን። ስለዚህ እነዚህ አይነት ሰዎች አይወገዙም። ቆብ የጫኑ መነኮሳት እሳቸው እኮ ጳውሎስ እኮ የእሳቸውን የእግራቸውን እጣቢ አይደርስም። እንደ እውነት ከሆነ በቤተ ክርስቲያን በፍትሐ ነገሥት እንደተጻፈው ያንን ተከትለው እሳቸው በቤተ ክርስቲያኒቱ የሚደረገውን የጵጵስና ስርዓት የፈጸሙ ናቸው። ምንድን ነው ያደረጉት? እሳቸው እኮ ደብረ ሊባኖስ ገዳም ገብተው ብሉያትን ሐዲሳትን ተምረዋል። መምህር ናቸው። እንግዲህ እንደዛ ነው እኔ የሰማው። ግን አንዳንዶች ደግሞ እሳቸው እንደዛ ካሉ በኋላ በጣም እሳቸው ተደንግጡ እንዳሉት የደነገጡ በጣም ብዙ ናቸው። ከደነገጡት መሀል አንድ ዲያቆን ሄኖክ ኃይሌ የሚባል ወንድማችን በፖለቲካ የተሾሙም ብሏቸዋል። በነገራችን አሁንም አንድ ወንድም ጋር እያወራን ነበር በዚህ ጉዳይ በዲያቆን ሄኖክ ኃይሌ ጉዳይ። ዲያቆን ሄኖክ ምናልባት እኔ ይቅርታ ይደረግልኝ እንጂ አሳዳጊ ሁሉ የበደለው ነው የሚመስለኝ። ለምን ሲባል የቤተ ክርስቲያኒቱን አባቶች የማያከብር እንደፈለገ የሚናገር መልከሙና መልኩን አሳምሮ በጣም ስድ አካሄድ እየሄደ ያለው ወንድም ነው። እሱ ሊመለስና ሊገሰጽ ያስፈልገዋል። በቃ ቤተ ክርስቲያን አባቶች ሊገስጹት ያስፈልጋል። የአባቶች ቀኖና የተከበረ ነው። ሲኖዶስ አለ፣ ቋሚ ሲኖዶስ አለ፣ ጉባኤ ሊቃውንት አለ። ይህ ባለበት አንድ ሰው ዝም ብሎ እንደፈለገ ሲናገር ዝም ማለት የለባቸው። እሱ እኮ መንግሥተ ሰማያት ገብታችኋል ቢሏችሁ አንድ እግራችሁን አስገብታችሁ ፈጽማችሁ ሳትገቡ አትመኑ። እግርህ አይሄድም ወንድም ይዛ ሚሄድ ይሄ እንዴት ነው? ይሄ ነው ካሁን ቢሞት እግሩ አይሄድም፣ እዚሁ መቃብር ነው የሚገባው። ቢቀብሩት ያው አጃቢዎች ስላሉት ላሊበላ ወስደው ማን ነው አምጣልህ ደብረ ሊባኖስ ወስደው ነው ደብረ ሊባኖስ ተቀብረ ያው የተክለ ሃይማኖት መቃብር ቤዛ ስለሆነ እንደዛ የሚባል ነገርም አለ። ቤዛ ነው። ለዛ ብዙ ሀብታሞች ደብረ ሊባኖስ ሲዘርፍ እንደፈለገ ሲዘሙት እግዚአብሔርን ሲበድል ኖሮ መጨረሻ ላይ የቁም ፍታት የሚባል አለ። እዛው በህይወቱ ገንዘው ቄስ ማህራውን ከበላለት በኋላ ሲሞት ደብረ ሊባኖስ ቀበሩኝ ይላል። ልጆቹ ቢያድጉበትና ደሃ ቢጦርበት ጥሩ ነው። መቃብር ወርደህ በፍጹም ጽድቅ የለም። የመዳን ቀን አሁን ለተቀበሉት ሁሉ ነው የሚለው እንጂ ሄደው ደብረ ሊባኖስ ለተቀበሉ ያውም ስንት ነገር ስታረግ ኖረ ደብረ ሊባኖስ እግዚአብሔር ያሳይ ነውር ነው። እኔ እውነቴን ነው። እንዲሁ የኢትዮጵያ ኦርቶዶክስ አማንያን ባለሀብቶች ዛሬም እናገራለሁ፣ ሌላም ቦታ ተናግሬያለሁ። እባካችሁን እግዚአብሔር ይፈልጋችኋል እያልኳቸው፣ እግዚአብሔር ይፈልጋችኋል። ለምን ሰው በገንዘቡ ብዛትም አይድንም። ምንትኑ ይበቆ ለሰብ ለማለመ ረብሃ ወነብሶ ሀጉረ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ይህን ደግሞ ጌታ ሊያገለግሉት እንጂ ሊያገለግሉት አልመጣም። ስለ ሰዎች ስለ ሌሎች ነፍሱን ቤዛ አድርጎ ሊሰጥ ነው የመጣ ነው። ነፍሱን ቤዛ አድርጎ የሰጠውን ጌታ መቀበል እንጂ ሀብት ስላለ በቃ የፈለከውን ከተማ ላይ የፈለከውን ንብረት ስላካበት በዛ ባካበትከው ንብረት ያውም ቄስ አብልተህ እውነቴን ነው። ለምንድን ነው ይህን ምለው? ቄስ ያው ሚዲያ ላይ ሁል ጊዜም ነገር ቄስ ቢቀጽል ቅዳሴ ነው የሚቀጽለው። ቢማር ሳታት ነው የሚማር። እዛ ውጭ ምንም የለ። ለዚህ እኮ ነው ጦርነቱ የሚቀሰቀሱት። ዲያቆን ሄኖክ ዲያቆን ነው። ዲያቆን የሚያውቀው ተንሥኡ ለጸሎት ነው። ጸልዩ ምናምን ነው እና ስግዱ ለእግዚአብሔር። ያንም እንኳን ወደ ላይ ከፍ ብሎ መናገር አይችልም። የለም
እውነቴን ነው የምልህ። ይሄ ስልጣን ደግሞ የሚሰጠው ይልቅ ካሁኑ እንትን በኋላ አወራዋለሁ እንጂ እንትን ተሰጥቷል። በደንብ መማር አለባቸው የሚል በነገራችን ይሄ የፍትሐ ነገሥቱ ትእዛዝ ነው። አንድ ዲያቆን ምን ማድረግ እንዳለበት፣ አንድ ቄስ ምን መማር እንዳለበት በደንብ የተቀመጠ ነገር አለ። ስለዚህ እሱን ካላሟላ ቄሱም ቄስ ዲያቆንም ዲያቆን አይሆንም፣ ጳጳሱም ጳጳስ አይሆንም። ስለዚህ አቡነ ገብርኤል ወደዛ ልምጣ። አቡነ ገብርኤል የሚባሉት ጳጳስ እኔ ጳጳስ ትክክለኛ ጳጳስ ምላቸው እሳቸውን ነው። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በተጻፈው ቃል መሰረት እግዚአብሔር በገዛ ደግሞ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ፣ ምክንያቱም እኔ ከሄድኩ በኋላ ሌሎች ስህተት አስተማሪዎች ይመጣሉ። አየህ፣ እነዛ አስተማሪዎች ተኩላዎች ናቸው ይላሉ። ይህንን እኮ ነው ቤተ ክርስቲያን በትክክል ትምህርት ካለማስተማሯ የተነሳ ተኩላ ሁሉ እየተነሳ ይነጥቃታል። ለዚህ ነው ተሐድሶ በእግዚአብሔር ቃል፣ ተሐድሶ በመንፈስ ቅዱስ ለቤተ ክርስቲያን ያስፈልጋታል። ተሐድሶ ተቋም አይደለም። ተሐድሶ የህይወት ለውጥ ነው፣ የአቅጣጫ ለውጥ ነው። ከድቅድቅ ጨለማ ወደሚደነቀው ብርሃኑ መጠራት ነው። ተሐድሶ የአእምሮ መታደስ ነው። ተሐድሶ በመንፈስ ቅዱስ የመመራት ጉዳይ ነው። ተሐድሶ የመንግሥተ ሰማያትን የወረሰውን የእግዚአብሔርን መንግሥት ለትውልድ ማወጅ ነው እንጂ ተሐድሶ አፍራሽ አይደለም። አፍራሽ የሚባለው በቤተ ክርስቲያን ይታወቃል። በካርኒ የተቀበለው ወይም ደግሞ በዚህ በመታወቂያ የሆነች ወረቀት ተሰጠችው ገሌ ቄስ ተብሏል ተብሎ ከብፁዕ ወቅዱስ አባይ ገሌ ቅስና ተቀብሏል ከዛሬ ጀምሮ ይባላል። በቃ እሷን ይዞ ይሄዳል። ከዛ ወይ እንግዲህ ስቶ ከሆነች ሴት ጋር ከተጋደመ አፈረሰ ይባላል። ወረቀት አይፈርስም። ሰውየው ፈርሷል እኮ። ይገርም። ሰውየው ከፈረሰ በኋላ ከዛ በኋላ ሰውየው እኮ ነው በቃ ድምጥ ማጡ የጠፋ። በጣም ይገርም። ወረቀቱም አላደ የተደ የሚገርም ነው። በቃ የምርም ታድሶ ያስፈልጋል። ታድሶ በደንብ ያስፈልጋል። ለቤተ ክርስቲያን መታደስ ግዴታ ነው፣ ያስፈልጋል። እና እርስዎ እንዳሉት አፍራሾች ሳትሆኑ እናንተ ወደ እውነተኛው የመጽሐፍ ቅዱስ አስተምሮ እንመለስ የሚል ነገር ነው የምታራምዱት። ግን ከዚህ ጋር ተያይዞ ለምን ከወጡ ከኛ አስተምሮ ከኛ ስርዓት ከወጡ የኛን አለባበስ የኛን እንትኖች ለምን ይጠቀማሉ ብለው ደግሞ ይከራከሩ አሉ። እንዲሁም በቅርቡ የሰማሁት ቤተክርስቲያኗ ጸናጸል፣ ከበሮ በአእምሯዊ ንብረት ጥበቃ ባለስልጣን በሚባለው አስመዝግባ ከዚህ በኋላ መጠቀም አይቻልም ወደሚል፣ ቀጥሎም ደግሞ ወደ እናንተም ወደዚህ ወደ ጥምጣሙ መምጣቱ አይቀርም። ከወጡ እኛን ለማደስ ለምን ይሞክራሉ? ወጥተው የፕሮቴስታንቱ ወይ የራሳቸውን ነገር ለምን አያራምዱ ብለው የሚሉ ሰዎች እርሶ ያሉት ምላሽ ምንድን ነው? እኛ ወደን ፈቅደን እንዲንሁን ብለን አልወጣን። እኛ የወጣ ነው ተገፍተን ሩጠን አምልጠን። ምናልባት በሌላ ሚዲያ ስናገር ሰምተህ ሊሆን ይችላል ወንድሜ። እኔ እናቴና አባቴን አልቀበርኩም። ለምንድን ነው እናቴና አባቴን ያልቀበርኩት? መጀመሪያ እናቴና አባቴን ከመቅበሬ በፊት በህይወት ያሉ ሲታመሙ እናቴን የገደላት ካንሰር ነው። እግሯ ላይ ቁስል ወጥቶ ያ ካንሰር ሆኖ ነው የሞተችው። እናቴን ለምኘም ቢሆን እግዚአብሔር የሚፈሩ ሰዎችን ለምኘም ቢሆን ጥቁር አንበሳ አምጥቼ ለማሳየት ሙከራ ላደርግ ነበር። ነገር ግን ቤት አመጣታለሁ። ከመጣ እንገለዋለን። ያው እንግዲህ እኛ አካባቢ ክላሽ አለ፣ እንደፈለገ ነው ክላሽ። በሬ ገዝቶ ከሚያርስ ይልቅ ክላሽ ይገዛ ነው። እርሻ ረስ ከምትለው ተኩስ ብትለው ነው ደስ የሚለው። ስለዚህ ተተኩሶብኛልም። አሁን እሱም ማውራት ስለማያስፈልግ ነው እንጂ ብዙ ነገሮች ተደርገውብኝ ቤተ ክርስቲያን ላይ ለ4 ተከታታይ ሳምንታት ህዝብ በትሩምባ እየወጣ ምናልባት አዲስ ቅዳም የሚባል ከተማ ታውቅ ከሆነ ገብርኤል የሚባል ቤተ ክርስቲያን ብቻ ነበር እዛ ከተማ ወረዳ። ያ ሁሉ ህዝብ እየወጣ ትላንትና ሲያጨበጭብልኝ ነበር። ትላንትና ድምፅ አይከበሮም አመታት ምናምን ሲለኝ ሲያደንቀኝ ነበር። ነውለተ ሁሉ እነሱ ሁሉ ወጣው ነገርየውን እንግዲህ ያኔ ምንም እኔ እኮ ማውቀው እንኳን ነገር ብዙም የለ፣ ግን ሌሎች ጋር ጨምረው እንትናሩ ገፉኝ። እግዚአብሔር ይባርካቸው። እንኳንም ገፉኝ። ባይገፉኝ ይጠፋ ነበር። ምን ያደርግልኛል አንቱ ተብዬ ይሄ ምንጣፍ ጉንጉን ተነጥፎልኝ እንደገና ወይ ድምፅ እየተባልኩ ነገ የሚዘጋ ድምፅ
የከበሮ አመታት አዘላል ምናምን ተብሎልኝ አይቀን ያመራር ምናምን ተብሎልኝ ምን ያደርግልኛል እንዴ? እኔ እኮ ያልተገለጠልኝ ተገለጠልኝ። እግዚአብሔር የላከው ፍጹም ሰው ሆኖ የመጣው የእግዚአብሔር ልጅ የሰው ልጅ ተብሎ የተነገረው ክርስቶስ ኢየሱስ ለዘመናት ተሰውሮ የነበረው የእግዚአብሔር ምስጢር ተገለጠልኝ። እንደዛ ገፍተው አስወጡን። ሲያስወጡን ግን እንደተባለው ድብን ብለን ሱፋችንን ለብሰን ከራባታችንን አድርገን ቀጥታ ሄደን ከወንጌላውያን አብያተ ክርስቲያናት ጋር አልገባን። እሱም ማድረግ ያልፈለጋችሁት እዚህ ጋር መስራት አደራ አለብን። ጴጥሮስን ምንድን ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ? ጴጥሮስ፣ ዮሐንስ፣ ያዕቆብ አሳ አጥማጆች ናቸው አይደል? ከአሳ ማጥመድ ነው የተጠሩት። ምንድን ነው ያላቸው ጌታን ጴጥሮስ? ከእንግዲህ በኋላ አሳ አጥማጅ አትሆን፣ ሰው አጥማጅ ነው ማድረግ ነው። እኔ መሐራ አጥማጅ አይደለሁም። ሰዎችን ግን ለጌታ ወደ ጌታ መረብ እንዲገቡ አደርጋለሁ። መሐራ ማለት የድግስ ምግብ ድግሱ ተስካሩ። አሁን ሰሞኑን ግብረ ሰላም ይባላል። ግብረ ሰላም በቃ እንግዲህ ምናልባት አይታችሁ ከሆነ በየእንትኑ ከበሮ እየተያዘ በየቤቱ የእንትናን ነፍስ ጠብቀው እየተባለ ጠብቀው ቤቱን ህይወቱን እየተባለ ይጨፈርላል፣ ይዘመርላል፣ ይበላል፣ እንደፈለግ ይበላል። ያን መባሌት ትተን ነው እኛ ጌታን የዘላለም ህይወት እንጀራ ከሰማይ የወረደውን እንጀራ እሱን ስለበላን እሱ ደግሞ ለሰው ልጆች ሁሉ የተሰጠ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም የተባለውን ኢየሱስን ልንመሰክር የተጠራረ ሰዎች ነን። ስለዚህ መባሌቱ አለዛ ሞልቷል። ተው እሱን እኔ ምን አገባኝ ይብሉ። እኛም ጾም አናድርም እግዚአብሔር ይመስገን። እንደውም ፊት የሁሉ የሚገርም አሁን ጥሩ ነው። ድሮ ብታይ ማለት እንዴ እንትን ሁሉ ይሄ እኮ ጠፍቶ ነበር። ይሄ የውስጡ አሮ ወደ ውጭ ያረረው አረቄ፣ ቢራ፣ የተለያየ መጠጥ ቀቅሎኝ እንዳለ ጠፋ ነበር። እግዚአብሔር ግን ይኸውልህ አዲስ ኑሮ የኖርኩት የዛሬ 20 ዓመት ጀምሬ ነው። በጌታ ምንም እንኳን በችግር ባልፍም በችግር ማለፌ ሰላም ያለው ጤና ያለው እንቅልፍ እየተኛው ኑሮ የጀመርኩ እንዲሁም እድሜዬ ብያለሁ። አንድ ቀን እድሜዬ 20 ዓመት ነው ገና እያልኩ የሚቆጥሩት በቃ ከዚህ ነው ዳግም ከተወለድኩበት ነው እንዴ። እኔ እኮ ወንድሜ በጣም ብዙ እንትን ያለፈብኝ ሰው እኮ ነኝ። የሌላውን ታሪክ ልተው። ያንን አሳልፈህ ጌታ ደግሞ ያንን ሰማያውን ክብር ሲገልጥልህ እንዴት ዝም ትላለህ? ስለዚህ ይህ ህዝብ እንዴት እኛ እኮ ባለማወቅም ይሁን በማወቅ ይህን ህዝብ ለምነን ተምረን አልኩ እንጀራ ቁራሽ እየሰጠ እየለመነን በእንተ ማርያም እያልን ከውሾቻቸው ጋር እየታገልን ይህ ህዝብ እኮ ለእኛ ባለውለታችን። እንዴት ይህ ህዝብ ይጥፋ? የት እንሂድ? ወንጌል እኮ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አይደለ ያለ ጌታ። ይህንን ወንጌል ደግሞ የምንሰብከው ከየት ነው? ከቤታችን። ከቤታችን ያለውን ያንን ቆሻሻ ጨለማ አስተሳሰብ ሳናስወግድ እንዴት ዝም ብለን እንፈነጫለን? እኔ ከሞትኩ ሰርዶ አይብቀል አይነት እንዳለችው እንስሳ አይደለንም እኛ። ለዛ ነው እባካችሁን ተለወጡ ታደሱ ምንለው። ይሄ ደግሞ ለውጥ አምጥቷል። ይሄ ደግሞ ጩኸት ፈጥሯል። ይሄ ደግሞ ጫጫታ ፈጥሯል። ይሄ አሁን የምናየው ሚዲያ ላይ የተገለጠው የእግዚአብሔር መንፈስ ቅዱስ ስራና እግዚአብሔር መንፈስ ቅዱስን ተከትለው የሚያገለግሉ ታድሷውያን ውጤት ነው። የሌሎች ማማንያን ጸሎት ቢኖርበት በጣም ትልቅ ስራን ይሰራችሁት ማለት ስራችሁ እንደውም ውጤታማ መሆኑን ማሳየው ሰሞኑን ያየነው ነገር ነው። አሁን እናንተ እኔ እንደሚገባኝ ቤተክርስቲያንን ማፍረስ አይደለም አላማችሁ። ሰው ሁሉ ወደ እውነት እንዲመጣ ማድረግ ነው። ሰው ሁሉ ወደ ክርስቶስ ኢየሱስ መጥቶ የዘላለም ሕይወት እንዲያገኝ ነው። ሌላ ነገር የለውም። እና ኢየሱስ ክርስቶስ ቤዛነት በአደባባይ በሊቀ ጳጳስ ደረጃ ሲነገር ከመስማት በላይ ምንም በጣም ስኬታማ ናችሁ። ቤተ ክርስቲያን እኮ ይኸውልህ ቤዛ የሚለው በሐዋርያት መጽሐፍት መዓት ጊዜ ተጠቅሷል። የክርስቶስ ቤዛ ነው። ለምሳሌ ሰብአ ሰገል ወይም ይቅርታ እረኞችና መላእክት ገና ጌታችን ኢየሱስ ክርስቶስ ተወልዶ በግርግም እያለ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ሲያመሰግኑ እነሆ መድኃኒት እርሱም ክርስቶስ ተወልዶላችኋል ብለው ምን ብለው አመሰገኑ ይላል። ቤዛ ኩሉ ዓለም ዮም ተወልደ። የገና ጊዜ እንደው ላሊበላ የልደታ ላሊበላ ቤዛ ኩሉ ይባላል። ላሊበላ
ቤዛ ኩሉ ዓለም ይባላል ራሱን የቻለ ማለት ነው። የልደት ቤዛ ኩሉ ዓለም ቤዛ ኩሉ ዓለም እያሉ ቤተክርስቲያን በዝማሬ ያቀልጡታል። ግን እኔ እዚህ ጋር አንድ ጥያቄ በጣም ብዙ ሰዎች አሁን በተለይ ሶሻል ሚዲያ ላይ ሲከራከሩ ማያቸው እንደዚህ ቅብተ እምነት ላይ ምናምን የሚሰሩ ልጆች በተለይ እንደዚህ አዋልድ መጽሐፍት ገድላት የኛ ዶግማ አይደሉም፣ ሊቀየሩ ሊሻሻሉ የሚችሉ ነገሮች ናቸው። ከዛ ተነስተው እኛን እንደዚህ ነው የምታምኑ ማለት አይችሉም እያሉ ሲከራከሩ ያሉ ብዙዎቹ ደግሞ እንደዛ ገድላት ላይ ነው። በጣም ብዙ አማኝ ደግሞ የተመሰረተው እነዛ ገድላትና የታምራት መጽሐፍት ላይ ነው። ይሄ ልጆቹ ሰዎቹ የሚሉት ነገር እንዴት ማስታረቅ ይቻላል? ልክ ነው ወይ? መሬት ላይ ካለው ነገር አንፃር የቲክቶኮች ሲኖዶሶች ነው የምትለኝ በብዛት እነሱ ስለሆነ አክቲቭ ነው የሚሰሩት። በነገራችን እነሱ እንደ እውነቱ ከሆነ እንዲያውም በጣም ቤተክርስቲያንን ያሰደቧት የቤተክርስቲያንን ታላቅነትም ያዋረዱ ቤተክርስቲያን የነበራትን መፈራትም ጭምር ወደ ውርደት የጣሉ ምክንያቱም አባቶች ያላኳቸው እነሱ ወጡ የቤተክርስቲያን ጠበቃንን ብለው ቆሙ። ሲሸነፉ እነ የገሌን ንግደላቸው እንዲህ አይነት የሚያደርጉ ቤተክርስቲያንን የሚያቆሽሹ ቤተክርስቲያንን የሚያቆሽሹ ጥቃቅን ቀበሮች እነሱ ናቸው ያልተማሩ። እኔ እኮ ግርም ይለኝ ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ያላቸው ይቤሎሙ ኢየሱስ ላርዳይሁ አርግ ሰማየ ሀባቡየ አበስል ምሕረተ በእንተ እሊአይ ሀባቡየ ወአቡክሙ ማለት እንችላል። ይሄ ያሬድ የጮኸው ዜማ ነው። ኢየሱስም ደቀ መዛሙርቱን እንዲህ አላቸው፣ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ። ምን ልል? ምሕረትን ለእኔ ለሆኑት ልለምን ይላል። ይህንን አሁን እዛ ቲክቶክ ላይ የተቀመጠን አንድ ሰንበት ተማሪ ብትጠይቀው አያውቀው። የተጻፈ ያለ ሁሉ እኮ አይመስላቸውም። አንዳንድ ሰዎች አይቻቸዋል። እኛም ጋራ እንትን አይገቡም። አሁን እኔ ጋራ እናውራ ብንል አይገቡም። ለምን እናውራ? በቋንቋችን ስለው ቤተክርስቲያን ግዕዝ ትልቁ ቋንቋ ነው። ግዕዙንም አይችሉትም በጣም ብዙ። የምን ግዕዝ ነው ወንድም ማለት ግዕዙን አይደለም አማርኛ። ታምር አንብቦ ስትላቸው እኮ አያውቁትም። ታምረ ማርያም እኮ የቤተ ክርስቲያኒቱ ቅዳሴ ከተወጣ በኋላ የታምረ ማርያም ስጋ ወደሙን ተቀብሎ እንደሚሄድ ቆጥሮ ህዝቡ ሰምቶት የሚሄድ መጽሐፍ ነው። የደከመ ተቀምጦ የበረታ ቁሙ የሚሰማው ያነ ሰምቶ ሄደ ደግሞ ስጋ ወደሙን ተቀብሎ እንደሄደ የሚቆጠርለት። እሷ ደግሞ መድኃኒታቸው ስለሆነች ማርያምን ታምሯን መስማት የግዳቸው ስለሆነ ሰምቶት የሚሄዱ መጽሐፍ ነው። ይህንን አሁን የቤተ ክርስቲያን መጽሐፍ ነው አይደለም ማለት ትችላለህ። እሱንም አካልክ ትባረራለህ። ይባረራል። ወገብ ዛላውን ብለው ነው የሚያባረሩት። ምክንያቱም እኛ ምን አለን ታዲያ? እኛ ምን ሰራን? አልቀጠፍን፣ አልሰረቅን፣ ሙስና አልሰራን። ምን አለን እኛ? የሚያድን መድኃኒት ክርስቶስ ነው። አዳኝ እሱ ነው። እሱን መኑ ስላልነን ነው አይደለም የተባረር ነው እንጂ እንዴት ነው ድርሳናት፣ ገድላት፣ ታምራት የኛ መጻሕፍት አይደሉም ብሎ የሚነገረው? ውሸት ነው። መሰረታችን አይደሉም አልኩ። ነገርኩ እኮ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድሞ። ይሄ እኮ ሁል ጊዜ ቅኔ ማህሌት ላይ ያቋቋም መርጌታ ሲጸነጽረው የሚኖር ነው። ጸነጽረው ካልከኝም ጸነጽረዋለሁ ስለሚበዛብህ ነው። ምክንያቱም እኔም እሱን ስጸነጽል ነው የኖርኩ። አይኔን ጨፍኜ ተመስጦ ውስጡኝ ስሞትለት የነበረ ጥቃት ነው። ይሄ ሌላው ለምሳሌ ኑ ንስግድ ወንግነ ይላቲ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተ ባይቴታ ሁሉ ጊዜ እንናገረዋለን። ይህንን አርመውታል፣ አስወግደውታል። በአዲሱ ዚቅ ቀየረውታል። በድሮ ዚቅ ነው ያለ። ትልቅ ስኬት ነው። አይ ስኬትም አይደለም። መነካካት በራሱ ችግር ይፈጥራል ለነሱ ማለት ነው። ለቀይ መቀየሩን ነው እንጂ በደግ አርገው ነው እንዲያው ጆሮ ሳይሰማ ምንም ሳይል ጥርግ አድርገው አውጥተው የቀደመውን 81ዱን መጽሐፍ ቅዱስ መልሰው የቀደመውን በአቡነ ተክለ ሃይማኖት ጊዜ የነበረውን እሱን አምጥተው አሁን ያሳተሙትን በ2000 ዓመት የታተመውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚያገለግል ብለው ያሳተሙትን ይሄ አማላጅ የሚለውን ሰርዘው ከታች ከህዳጉ የሚማልደው ብለው ያስቀመጡትን መጽሐፍ እሱን አስወግደው ያኛውን መጽሐፍ መልሰው በክብር እግዚአብሔርን እንዲያገለግሉ ነው። አሁን መልእክት የሱ ነው። ምክንያቱም ያንን ካላደረጉ እኛ እኮ አንቀበልም እንዴ። ድርሳን ሲደግም አይደል የሚውል? ቄስ ከድርሳን ውጭ ምን ያንጠለጠለው መጽሐፍ አለ? ማህደር አሰርቶ እኮ ከቁርበት
እንትን ብሎ አስደጉሶ እኮ ይዞ የሚከራተት ከፈት አድርገህ ብታየው ድርሳነ ሚካኤል ወይ ድርሳነ ገብርኤል ነው። በብዛት እንደዛ ነው። መጽሐፍ ቅዱስ እኮ የለም። መዝገበ ጸሎት ነው። አሁን ደግሞ አጠቃላይ ይሄ ሁሉንም አጠቃሎ የያዙ መዝገበ ጸሎት የሚባል አለ። የጸሎት መዝገብ ማለት ነው። እሱን ይዞ በቃ እንትን ይሏል። መጽሐፍ ቅዱስ አለ ብለህ ስጠይቀው አዎ ይልሃል። አምጣው ስትለው በቀይ የተደጎሰ መዝገበ ጸሎት ያሳያል። እሱ መጽሐፍ ቅዱስ ነው ወይ? አይደለም። ስለዚህ መጽሐፍ ቅዱስ የሚባለው በነገራችን ቤተ ክርስቲያን በጣም 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 ትልቅ ውርደት አጋጥሟታል ምለው 66ቱን መጽሐፍ ቅዱስ ስትንቀው ነው። ስትንቀው የመናፍቃን ነው የሐራጥቃዎች ነው የመናፍቃን እያለች ስትንቀው ኦኬ አለ እግዚአብሔር። አየው እግዚአብሔር ደግሞ እቺን ከናቅሽማ እንዴ በቃ እንትን ያለሽ ነው። ምክንያቱም ይተዋል እግዚአብሔር ምሕረቱን በልጁ ስላገነነ እንደፈለጉ ሲሆኑ አሁን እንደ እስራኤል አይመታም እግዚአብሔር። እንደ ድሮ አይደለም፣ እንደ ብሉይ ኪዳን ዘመን አይደለም። ብሉይ ኪዳን አይደለም፣ እንደዛም አይደለም። ዝም ሲል እግዚአብሔር በቃ ጻድቃን እኛ ነን አስባላቸው። በህዝብ ብዛት ክርስትና እውነት አይሆንም። ክርስትና በህይወት ለውጥ ነው እውን የሚሆነው። ክርስትና ክርስቶስን በመምሰል በመመላለስ ነው እውን የሚሆነው። ክርስትና ህዝብ አንጋግተህ ስላስጨበጨብክ ምንጣፍ ስላስነጠፍክ እንጨት ጠርበህ ለዝበህ አለስለህ ከጭንቅላቱ ታጥቆ ተሸክሞ ስለሄደ ክርስትና አይደለም። ይሄንን ቤተ ክርስቲያን ልታስብበት አሁንም ያወጡት መግለጫ አለ ጨምረውበት የኛንም ድምጽ እየሰሙ አሁንም እንደሰሙት ከዚህ በፊት አሁንም ጨምሮ ይስሙ። ማስጠንቀቂያ ነው። ከእግዚአብሔር የሚላክ ደወል ነው። ይሄ ከኛ ይሆናል። መጽሐፍ ቅዱስ ነው የሚናገር። እግዚአብሔር መንፈስ ነው። አሜን። የሚሰገድለት በእውነት በመንፈስ ነው። በጣም የሚገርም ነገር ነው የነገሩን ያሉት። ከባድ የወንጌል እውነት ነው። ብዙ ጊዜ በተሐድሶ እንቅስቃሴ በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ተገፍታችሁ የምትወጡ ሰዎች ለመገፋታችሁ ምክንያት የምታስቀምጡት ኢየሱስ ክርስቶስን ስለሰበክን ኢየሱስን ስለተናገረን ነው። አሁን በጣም በብዛት ደግሞ ብዙ ከቤተ ክርስቲያን አካባቢ የሚወጡ መግለጫዎች እኔ ትናንትናም እያየው ነበር። የሰንበት ትምህርት ቤቶች መምሪያ ማደራጃ የሚባል በማህበረ ቅዱሳን ስር ያለ መሰለኝ እነሱ መግለጫ አውጥተዋል። ቤተ ክርስቲያን ክርስቶስን ስለሰበኩ እንደ ገፊ ተደርጎ የሚቆጠረው ነገር መቆም አለበት ምናምን እያሉ መግለጫ ያወጣሉ በብዛት። እነሱ እኛ እየገፋን አይደለም ይላሉ። እናንተ ተገፍተን ነው ትላላችሁ። ከደብዳቤዎች ዋናው ማህበረ ቅዱሳን እኔን ከገፋኝ እዛ ምራንች ወይም ደግሞ እዛ የተቋቋመው እዛች ወረዳ ያለው ማህበረ ቅዱሳን ነው። በእኔ ላይ አስተባብሮ አመጽ ከቀሰቀሱት አሁን ምናልባት የማህበረ ቅዱሳን አባላት የሆኑ የተሻሻለ ነገር እየተናገሩ እየሰማን ነው። ለምሳሌ እነ ዲያቆን ያረጋል፣ ሌሎቹም እነ ኢዮብ የሚባሉት አንዳንዶቹ ጥሩ እንትን ላይ ነው ያሉት። እኔ አሁን ሰው እንኳ ገለው ቢሆን ንስሐ ገብተው ያ ሰው ያ አገልጋይ ሞቶ ምንም ስለማይሆን የሚሄደው ወደ አባቱ ስለሆነ ያ ሞቶ እንኳን እነሱ ወደ እውነት ቢመጡ ትልቅ ደስታ ነው። እና አሁን ጥሩ ነው መጽሐፉ ይመለስ። ያ የቀደመው መጽሐፍ ይመለስልን። ያኛው መጽሐፍ ነው የኛ መጽሐፍ። ይሄኛው እንዲያውም ቋንቋውም አልገባናል አለ። ትርጉሙ ራሱ ምን እንደሚል አይገባንም ብለው አዲስ 2000 ላይ ታተመው የ2000 ሲናገሩ ሰምቻለሁ። ሌላው የይዘትም ችግር አለበት። ለምሳሌ ግዙ ማይለውን በራሳቸው አማርኛ አስቀምጠውታል። ሲጀመር እንዲህ በችኩል እንደው ቶሎ ብሎ የታተመ መጽሐፍ ምንም እንደማይፈይድ ይታወቃል። እንደው ዝም ብሎ በቃ ለመናፍቃን መልስ አጣረ። እንግዲህ ምን እናድርግ? ሮሜ መጽሐፍ ምዕራፍ 8 ቁጥር 34ን ከታች ወረድ አድርገን ህዳጉን እናስቀምጥና የሚፈርደው እንበል ብለው አማርኛ ስለሚያውቁ ብቻ የሚፈርደው ብለው አስቀምጡ። እሺ ግዙስ ምን ይላል ስትላቸው ወይ ተዋቀስ በእንቲያንን ስለኛ የሚከራከረው ነው የሚለው ጠበቃችን ጠበቃ ነው የሚከራከረው ይላል። ከታች ደግሞ በህዳጉ ላይ ምን ብለውታል? በግሪኩ የሚማልደው ይላል። የትኛው ነው አዲስ ኪዳን ዋናው ማዘር ላንጉዌጅ ተብሎ የሚታወቀው? የግሪክ ነው። የግሪኩ ነው። አዲስ ኪዳን 95% አካባቢ የግሪኩን እንኳን ሽተውትና የግዙን ምን ይላል ስትላቸው ይፈርዳል አይልም። የግዙ ይከራከራል ነው ጠበቃ ነው የሚለው። የጥብቅና ስራ ይሰራል ነው። ጠበቃ ደግሞ አንድ ሰው ወክሎ በእንትን የሚቆም ማለት ነው። ደግሞ ግዙ ጥሩ ጠንከራ አድርጎት ነበር፣ ግን እነሱ ግዙን እንኳን አልተከተሉ። ሌላው እውነት መንገድ እውነት ህይወት ነኝ የሚለውን የእውነት የህይወት መንገድ ክርስቶስ ይላል። የእውነት የህይወት ለሚባሉ አካላት ማለት ይሄን አሁን በረዘውት ነው። ሌላው ቀድም አሁን ያሬድ ላይ ነገርኩ አይደል? ያሬድ ላይ ቤኖም ኢየሱስ ላርዳዩ አርግ ሰማይ ሀባቡ ዋውክሙ ሀባ አምላኪ ወአምላክክሙ የሚለውን ያሬድን መጽሐፍ ሳያርሙ መጽሐፍ ቅዱስ አረሙ።
ቀድም ያነበብኩልህ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ ያለው ምንድን ነው የሚለው? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይላል። አምላክ የሚለውን አውጥተውታል። ለምንድን ነው አባት ብቻ አውጥተውታል? አምላክና አባት ነው የሚለው አይደለ? 66 መጽሐፍ እነዛ ነው የሚለው። ጴጥሮስም እንዲሁ ተመሳሳይ ቃል ተናግሯል። በእውነት ቃል አስቦ ምንድን ነው የሚለው? ዳግም የወለደን የሚለው እዛ ላይ የጌታችን ኢየሱስ ክርስቶስ አምላክና አባት ይላል። ጴጥሮስም እንደዚህ ነው የሚለው። ይህንን ሁሉ አርመው መጽሐፍ ቅዱስን በርዘውታል። ታዲያ ተሐድሶ ያስፈልጋቸውም? በደንብ ያስፈልጋቸዋል። ተሐድሶ ያስፈልጋቸዋል ስንል እንደ ዝም ብሎ አሽሞንሙኖ አይደለም። ንቅል አድርጎ ስር ነቀል ተሐድሶ ምን ማለት ነው? ሰዎች ሙሉ በሙሉ ወደ መጽሐፍ ቅዱስ እንዲዞሩ ማድረግ በጣም የግድ ያስፈልጋል። ሌላው አንድ በጣም የሚገርመኝና እርስዎን ካገኘው አይቀር መጠየቅ የምፈልገው ነገር በብዛት ኢየሱስ ክርስቶስ የሚል ነገር ላይ ፎከስ ሲደረግ ቤተክርስቲያን እርስዎ እንግዲህ የኦርቶዶክስ ቤተክርስቲያን አገልጋይ ስለሆኑ ረዥም ዓመት 18 ዓመት ተምረዋል። በጣም ብዙ ዓመት አገልግሏል። ለዛ ነው ከዛ ጋር የተገናኘ ነገር በብዛት የምናወራው እና ኢየሱስ ክርስቶስን መስበክ ሲጀምር ሰው ኢየሱስ ማለት ሲጀምር መጀመሪያ መናፍቅ፣ ሐራጥቃ ምናምን የሚሉ ተቀጽላ ስሞች ይመጣሉ። ግን አሁን እነሱ መናፍቅ ምናምን የሚለው ከክህደት ጋር ነው የሚገናኘው። ስሳቅ ድሮ ጉባኤያት ላይ ከና አሪዮስ ድሮ የመጀመሪያ የድሮ ቀደምት ቤተክርስቲያን በ325 የነበረው ጉባኤያት ላይ ምናምን ነው እንደዚህ አይነት ነገሮች የመጡት። ኢየሱስ ክርስቶስን መስበክ እንደዛ አይነት ክህደት አሪዮስ የካዱ አይነት ክህደት መካድ ነው ወይ? ምንድነው መናፍቅ የሚያስብለው ነገር የሚለው ነገር ግልጥ እንዲሆን ይፈልጋል። እንደ ወንድሜ እንደሱ ከሆነ እነሱ ነበር መናፍቅ የሚባሉት። አሪዮስ እንዲሁም የተከራከረ በማርያም ጉዳይ አይደለም። አሪዮስ የተከራከረ በሚካኤል፣ በገብርኤል፣ በመላእክት ወይም በጻድቃን በሰማዕታት ጉዳይ፣ በሌሎች አማላጅና አስታራቂነት ጉዳይ አይደለም። አሪዮስ የተከራከረው ክርስቶሎጂ ላይ ነው። በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት ላይ ነው። ወልድ በመለኮቱ ፍጡር ነው ስላለ በመለኮቱ ይቺ መሰመር አለባት። ስለዚህ በመለኮቱ በስጋው እኮ ፍጡር ነው። የፍጡር ስጋ አይደለ የወሰደው ምንም እንትን የለውም። ቤተክርስቲያን ምን ታምንበታለች? ፍጹም ሰው ፍጹም አምላክ የሚለውን ፍጹም ሰው ፍጹም አምላክ የሚለውን ስለከዳ ነው። ኢትዮጵያ ቤተክርስቲያን ይህንን ራሷ ክደዋለች። የካደችው ምንድን ነው? አማላጅነቱንና ሙሉ በሙሉ አሁንም ሊቀ ካህን ሆኖ በሰማያዊቷ ድንኳን በእግዚአብሔር ቀኝ ሆኖ ስለኛ መታየቱን ከካደች አማላጅ አይደለም ካለች ፍጹም ሰውነቱን ክዳለች ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውነቱን ጥሎ አልሄደም። የትንሣኤን አካል ለብሶ ፍጹም ሰው እንደሆነ ነው ያረገው አይደለ? ያረገው በአብ ቀኝ የተቀመጠው። ለዚህ ነው እግዚአብሔርን ማን አይቶታል? እግዚአብሔር ያየው አንድ እኮ አይደለም እኮ ነው። በቅፎ ያለው እርሱ ነው የተረከልን የገለጠልን። ለዚህ ነው እኔ ነኝ አብና ያለሁ ብላ አትፍጨርጨር ያለው ፊልጶስ ነው። መጀመሪያ ቶማስ ነው። እዛ ቀጥሎ እኔን ያየ አብን አይቻል። ስለዚህ ለምን ትፍጨረጨራላችሁ? እግዚአብሔር እኮ ይውላችሁ እኔን አይታችሁ እንድታምኑ ነው እኔን የላከኝ ነው። አብ የላከኝ እንደዚህ ነው። ለምን እነ ጴጥሮስ ራሱ እዚያ ተራራው ላይ የሆነ ነገር አይተው ነው ሰሙ። ድምፅም ሰሙ። ደመና መጥቶ ጋረዳቸው። ድምፅ መጣና በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት አሉ። መልክ አላዩ። እንዴት አድርጎ አይተው ይቆማሉ? ሙሴ ራሱ በሲና ተራራ ላይ ነበልባሉ ሐመልማሉን ሳያጠፋውና ሳይጠፋፉ አየ ይላል። ግን ያኔ የእግዚአብሔር ምኑን አየው ስንል ትንሽ እንትን አየ። ከዛ በኋላ ግን ምን አለው? ዘዳግም 4 ላይ ሄደህ ስታነብ መልክ አላየህም ይለዋል። ፊቴን አይቶ በሕይወት ቢቆም የለም። በሕይወት መቆም የቻል ነው እኛ የእግዚአብሔርን ፊት የምናየው በልጁ በኢየሱስ ክርስቶስ በኩል ነው። ኢየሱስ ክርስቶስ የእግዚአብሔር ዓይን ነው። የእግዚአብሔር ኃይል ነው። የእግዚአብሔር ጥበብ ነው። የእግዚአብሔር ትክክለኛ ልጁ ነው። እግዚአብሔር አብ የሚያደርገውን የሚያደርግ አስቀድሞ እግዚአብሔር የነበረ ከሥላሴ አካል አንዱ አካል የሆነ ግን ደግሞ በፈቃዱ በመንፈስ ቅዱስ ፈቃድ በአባቱ ፈቃድ ውዳሴ ማርያም ላይ እንደተጻፈ መጥቶ የሰውን ልጆች ሰው ሆኖ አይደለ በስጋና በደም ተካፍሎ ቀዳሽ እና የሚቀደሱትን የቀደሰ የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ይላል። ለምን ወንድሞቹን እንዲመስል በስጋና በደም እንዲሁ ተካፈለ ይላል። በፊት ግን በስጋና በደም አልተካፈለም። የማይታይ አይደለም የማይታይ ግን ደግሞ በብሉይ ኪዳን አንዳንድ ጊዜ ቴዎፋኒ በልዩ መገለጥ ይገለጥ የነበረ
ከዛ በኋላ በአዲስ ኪዳን ግን ሰው ሆኖ የመጣ ጸጋና እውነትን ተሞልቶ በእኛ ያደረ አይደለም እንዴ? እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለው አንድ ልጁ እርሱ ተረከው ገለጠው የሚለውን የገለጠልን የተዳሰሰ ነገር ግን ደግሞ የዋህ ትሁት ቀንበርን የሚያራግፍ ልዝብና ቀላል የሆነውን የራሱን ቀንበር የሚያሸክም ሸክምን የሚያስወግድ አየው ትንሣኤና ሕይወት የሆነ ሞትን አሸንፎ የተነሳ በሰማይና በምድር ያለውን የጥል ግድግዳ ያፈረሰ ከዋክብት የረገፉለት ፀሐይ የጨለመችለት ጨረቃ ደም የሆነችለት መቃብራት የተከፈቱለት ይኸውልህ የቤተ መቅደሱ መጋረጃ ከላይ እስከታች የተሰነጠቀለት አንድ ጊዜ በመጋረጃ ወደ ቅድስት በስጋው በኩል እኛን ይዞን የገባ አሁንም ከእርሱ ጋር በእግዚአብሔር ተሰውረን እንድንኖር ያደረገን የእግዚአብሔር ክብር እስጢፋኖስ ያየውና የተናገረው ኢየሱስ ነው። ስለዚህ ይህንን ጌታ ትተህ የሆነ ተረታተረት ሲነገርህ እየሰማ ይህ ጌታ ስም ሲጠራ የምትደነግጥ ከሆነ ሉሲፈር ነው፣ አጋንንት ነው፣ ሳጥናኤል ነው፣ መንግስት ክሙ ነው፣ አየር ጴጥሮስ ነው። በነገራችን የኢትዮጵያ ሕዝብ በዚህ መንፈስ የታሰረ ነው። ጠንቋይ የደገመበት ነው። የሕዝብ መስተፋቅር ተብሎ የተደገመበት ነው። በታቦት ነው የሚደግመው ጠንቋይ ታቦት ብሎ ነው የሚደግመው። ለምን? የሕዝቡ አይን አእምሮ ያለ ታቦት ላይ የሚባለው ላይ ነው። ስለዚህ ሰይጣን ደግሞ ያን ይፈልገዋል፣ ይሰበስበዋል እንደ ማግኔት። በዛ እየሳበ ነው ሕዝቡን የደገመበት የመተቱበት። አቶክም መስተፋቅር ጳጳሳትን እያቸው አንዳንድ ጳጳሳትን እዚህ እኮ ተነቅሰዋል እኮ የላቸው ብለህ እያቸው መስቀል ይዘዋል። ግን መስቀል ደግሞ ይች እንደ መስቀል የተነቀሰቻለ ይኸው 9 ጊዜ እንዲህ ብታመሳቅ ምንም ብትል በምንም ታምር በእንጨት መስቀል ሰይጣን ልታሳድደው አትችልም። ሰይጣን የሚሳደደው በስሙ ነው፣ በኢየሱስ ስም ነው። በስም አጋንንትን አውጡ፣ ድዌዎችን ፈውሱ፣ በአዲስ ቋንቋ ተናገሩ ምኖች ያመናችሁ የተባለ በስሙ ነው እንጂ ኢየሱስን በጥለኸው እሱን አስወግደ መስቀል ላይ ተሰቅሎ የሞተውን ያፈሰሰውን ደም የቆሰለውን ቁስል ያንን ተፈወስንበት የተባለውን ቁስል ንቀህ ለአንድ እንጨት ቤዛ ነው ብለህ ያን እንጨት የምታመልክ ከሆነ ተሸውደሃል ወዳጄ። ጣዖት አምልኮ ነው እያልኩ ነው። ለዚህ ነው መስቀል ቤዛነ መስቀል ኃይልነ መስቀል መድኃኒተ ነፍስነ አይሁድ ክህዱን ነሳመን። መስቀል ቤዛችን ነው፣ መስቀል ኃይላችን ነው። መኑ የእንጨቱ መስቀል ማን ያወጣው ብለው ይነግረዋል። እሌኒ ቆፍራ ያገኘችው እንጨት መስቀል አይደለ? ይሄ ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎ ምስመተ አርዩ በክብሮ ለነዚህ ለሁለቱ ፍጡራን ለማርያምና ለክርስቶስ ለእንጨቱ መስቀል የፈጣሪ ምስጋና ይገባቸዋል። ይህንን እንትን ለመስጠት ማስተባበያ ለመስጠት እየሞከሩ እየዳዱ ነው ዲያቆናትም ምናምን ሰንበት ተማሪ ወዳጄ። እስመተ አርዩ ማለት ተመርጠዋል ተካክለዋል ማለት አርየ ተካከለ። ምኑን ልትቀይረው ነው? አማርኛውን ስለቀየርከው አንተ ስለቀየርከው አይሆንም። ግሱ የሚለው ግዙ ተአረዩ ነው። ተካክለዋል ነው። ተካክለዋል ከሆነ ተካክለው አውጣ ጣለው። በቃ ምንም ሳትጠራጠር ጣለው፣ አስወግደው። መስተብቁ ዘመስቀል የሚባል መኖር የለበትም። መስተብቁ ዘሙታር መኖር የለበትም። መስተብቁ ዘማርያም መኖር የለበትም። በሕግ አምላክ እግዚአብሔር ይውልን ዘመኑ እያለቀ ቤተ ክርስቲያን ይህንን የተሐድሶ ድምፅ የእግዚአብሔርን ቃል ድምፅ ሰምታ ወደ ክርስቶስ ዘወር ካላለች ሕዝብ ገለው እነሱም ሞተው እግዚአብሔርንም አሳዝነው የነሱም የሕዝቡም ውጤት ሲኦል ነው የሚሆነው። ስለዚህ ነፃ መውጣት አለበት፣ ሕዝቡ መታደስ አለበት። በቃ መቀበል አለበት። እየመረረው ጀመሩት። አሁን ተሳስተዋል። መጽሐፍት ወደ ብራናው እንዙራሉ፣ ወደ ብራናው ሄደን እንያሉ። ምን ስታረግ ነበርክ? 4 አይን አይደለም 4 አይናው ምን ስትሰራ ኖርክ እያልኩ የሚገርም። ስለዚህ ኢየሱስን ተቀብሎ መንፈቅና ማራት ቀነትም የለም ወዳጄ። 4 ዕቃ የሚባል ዝም ብሎ ይሄ አፍ እንዳመጣ የሚነገር ይሄ ስድቡን ተው። ይሄ ስድብ አፍ የተገጠመለትን ተው፣ ይሳደብ፣ ተው፣ ያምጽ አይደለ? አመፀኛውም ወደፊት ያምጽ፣ ተውት። ኃጢአተኛውም ተውት። ጽድቅ ማድረጉን ይቀጥል ነው። ግን ለሚሰማን እናገራለን፣ መልእክቱ ለሚሰማ መልእክታችንን እናደርሳለን። እውነት ነው። ዋው በጣም የሚገርም ነገር ነው ያወሩ። ወንጌል ይሄ ነው በቃ፣ ሌላ ወንጌል የለም። ኢየሱስ ክርስቶስን ከመግለጥ ሌላ ወንጌል የለም። ምን አለ? እኔ አሁን ለአንተ የህይወት ታሪኬን መርጌታ ነኝ፣ እንዲህ ነኝ፣ እንዲሁኝ በዚህ ወጥቼ በዚህ ወርጄ እንደዚህ ብዬ ብልህ ምን ይጠቅማል? እኔ ምን አደርጋለሁ? እኔ እኮ አሁን የሚገርመህ እኔ ብዬ ስናገር ራሱ ፈራለሁ። ለምን? ክርስቶስ ነው በእኔ
አየ ለኔ ህይወትም ሞትም ክርስቶስ ነው። ብኖርም ለእርሱ ነው በሞትም ለእርሱ ነው። መነገር ያለበት ስለሱ ስለሱ ነው እንጂ ሰዎች ስለ ራሳቸው ክብር እንጂ አሁን እውነት ወንጌል ገዷቸው ቤተክርስቲያን ተነካች ምናምን። ቤተክርስቲያን ሲጀመር ቤተክርስቲያን ከሆነች ትነካ። ቤተክርስቲያን እኮ መከራ አለባት አይደል? አለባት። ምንድነው ነኩ ያካክ የዘራፍ ወደ ህግ መሮጥ መክሰስ ምናምን። አሁን ሰሞኑን አሳስረው ነበር ታውቃለህ? አዎ ወንድሞቻችን ታስረው ነበር በርጌታ ጽጌ ስጦታው ብዙ ዋጋ የከፈለ ሰው ነው። አሁንም አሳሰሩት። ሲታሰር ግን እሱ ደስታውን ነው የፈጨው። እኔ እንደውም ህጀም አልጠየቁትም። ወንጌል ሰብኮ ነው የሚወጣው። በቃ የተሰጠው ወንጌል ሰብኮ ነው የሚወጣው። ለወንጌል ነው የተሰጠ። ወዶ አይደለም እኮ ይኸውልህ እስረኛ ነኝ አይደል የሚል ጳውሎስ። በወንጌል ሰንሰለት ታስሬያለሁ ነው የሚለው። እኔ በወንጌል ሰንሰለት የታሰርኩ ነኝ እንጂ እኮ በስጋ እንገለጥ ብንል እኛም እኮ የእነንተና ዘር ነን ማለት እንችላለን። አካቸ ዘራፍ ይቻላል። የተመታ ይሁን አላችሁ እናንተ። አካቸ ዘራፍ በወንጌል አካቸ ዘራፍ የለም። በቃ ወንጌል በፍቅር ነው ለሰዎች የሚናገረው። አንድን ክርስቲያን ወንጌል ሰባኪ አስረህ ምንም ልታስቆም ደብዳቤዎች ሁሉ እኮ እስር ቤት ናቸው ጳውሎስ። በምንም ታምር እውነታውን መቀበል ወደ እውነታው ዞር ማለት። ሰሞኑን መንፈስ ቅዱስ በአቡነ ገብርኤል አድሮ እንደተናገረው እንደዚህ አይነት ድምጾችን መስማት ነው መፍትሄ የሚመስለኝ ነው። ግን ከዛ በኋላ አሁን አይተው ከሆነ ትናንትና መግለጫ ወጥቷል። ቋሚ ሲኖዶስ በአቡነ ገብርኤል ላይ እንደው ወደ መጨረሻ ያለ ችን ብናነሳ ደስ ስለሚለኝ ነው። አቡነ ገብርኤል እንግዲህ 4 ኪሎ ቅድስተ ማርያም ጳጳሳት ሊቃነ ጳጳሳት መኖሪያ ግቢ ከሳቸው መኖሪያ እንዲቀመጡ ተብሏል። አሁን ማለት እንደዚህ አይነት እርምጃዎችስ አሁን ያቆመዋል? አሁን የመጣውን የመንፈስ ቅዱስ እንቅስቃሴ የታድሰውን እንቅስቃሴ ሊገታው ይችላል? ሲጀመር አቡነ ገብርኤል አይደሉም ይሄን እውነት እየተናገሩ የነበሩ። መንፈስ ቅዱስ ያናገራቸው ምንም ጥያቄ እሳቸው ከገባቸው ከተማሩት ከትምህርታቸው እኮ አለ የክርስቶስ ኢየሱስ ቤዛነት ቅድም እንደተናገርኩ ያን ትምህርት እኮ ያውቁታል። አሁን ምንድነው ልዩነቱ? ይሄኛውን አዳፍ ነው ቅድም እንዳልከው ለምሳሌ ከልጇ ጎን በፈሰሰው ደሟ እና እሷ ተሰቅላ መከራ በምትቀበልበት ጊዜ እንዳለው ይሄ ምድራዊ ጳውሎስ ልክ እንደዛ የሚሉ ሰዎች ቤዛ ኩሉ ዓለም ለቤዛ ዓለሙ ሚለውን ትተው ነይነይም የማርያም ቤዛዊት ዓለም እያለ ወይም ቤዛ ነሽ ያሉ ለዓለም እያሉ የሚዘምሩ እንደገና ቤዛ ትኩነን እያሉ የሚዘምሩ ሰዎች ይህ ነገር ሲገለጥባቸው እንደው አንድ እንትን ላምብል አንዲት ሰዓታት መጽሐፍ ላይ እንዲህ ምትላለች። ሃሌሉያ ክብር ለእግዚአብሔር ይሁን። እንደዚህ ይላል ምና ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ቅድስት ማርያም እያለ ይቀጥላል። ምን ማለት መሰለህ? ንትፌሳህ ኩልነ በዝክረ ስምኪ ጥዑም በሚጣፍጠው መታሰቢያሽ ሁላችን ደስ ይበላል። ወደ ማስካርኪ ማዕድም በሚያምረው ባንቺ ደም በካንቺ በሆነ ያው ደም ግባት ውበት ምናምን በዛ ደም ይሉና ቅድስት ማርያም ቤዛዊተ ኩሉ ዓለም እሱን ልነግርህ። ቅድስት ማርያም የተለየሽ የተቀደስሽ ቅድስት ሥላሴ እንደሚባል ቅድስት ማርያም የተለየሽው ቅድስት ማርያም ሆይ አንቺ ለዓለም ሁሉ ምንድን ነሽ አለ? ቤዛ ነሽ፣ ቤዛዊተ ኩሉ ዓለም ይልና ቅድስት ማርያም እያለ ምን ማለት ነው? 3 ጊዜ ቅዱስ እግዚአብሔር የሚለውን ለሷም ደግሞ ብቻዋን ቅድስት እዛ ወደ ታች ባነብልህ 4ተኛ ነሽ ይሏታል። 4ተኛ ከሥላሴ ጋር ተደምረሽ ሥላሴን ነትን አጥፍተሽ 4ተኛ ሆነሽ የተቀመጥሽ ይሏታል እዚሁ ክፍል። ይህንን ነገር እንዴት አድርገው እኒ ጳጳስ ዝም ይበሉት? ይህ አይዘገንንም ወይ? አንዲት በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር ብላ መድረክ ላይ የምታስተምር ቤተ ክርስቲያን እንዴት ነው ይህንን ነገር አንድ አእምሮ ያለው ጳጳስ? አሁን እሳቸው ገናም ስለሆኑ ወጣት ባይሆኑም ጎልማሳም ስለሆኑ አዎ ደህና ናቸው። ገና ብዙም ያገለግሉ ሰው ናቸው። እሳቸው አሁን
በቃ ህዝብ እየሞተ ነው አሉ። ራራላቸው፣ ልባቸው ራራ፣ ለህዝቡ ራራ። አትደንግጡ አሉ። ሰምተውም የማይታወቅ ነገር፣ ጆሮ ጭው የሚያደርግ ነገር። ስለዚህ ህዝብ ስለ ክርስቶስ አያውቅም ያልኩ ቅድም ለዚህ ነው። ሲሰማ ይደነግጣል ማለት ሲሰማ የደነገጠ ስለ ክርስቶስ ስለማያውቅ ከዚህ በፊት ሰምቶ እንደማያውቅ እኮ ነው እንጂ እኮ መልካ ኢየሱስ አለ እኮ። መልካ ኢየሱስ የኢየሱስ መልክ እንደ ኢየሱስ ክርስቶስ ማበነፍሴ አንተ በሎሙ ለመላእክት ተፈስሑ ሊተ ረከብኩ ወለወልዴ በከንቱ ዘሞተ እያለች እኮ ያነበንባል እኮ ሊቃውንት። ኢየሱስ ክርስቶስ የነፍሴ አባት ነኝ ይልና ደግሞ ኢየሱስ ክርስቶስ ሊቀ ካህናትን አስተጋባና ፈጥረፍቅ መካነ እስመ ዝራዋን አግብርቲከን እኛ ባሪያዎች ተበታትነናልና አንተ በምትሰበሰብበት አንተ በምትኖርበት ሊቀ ካህናችን ኢየሱስ ሆይ በዚያ ሰባስበን ይላል። እዛ መጨረሻው መልካ ኢየሱስ ደስታል። ስለዚህ ይህንን የሚሉ ሰዎች አሁን ምንድነው መሰለህ የጋረደው? አንደኛ ቀደም ነግሬያለሁ፣ ሰይጣን እሱ ራሱ ክርስቶስን እየጠሩ እንዲመለክ ይፈልጋል። ራሱ ሰይጣን ክርስቶስን እየጠሩ። ለዚህ ነው ፈሪሳውያን ሄደው አጋንንትን ባጋንንት አለቃ አስወጣሉት ኢየሱስ። እሺ እኔስ በደንብ እሱ አስወጣላችሁ፣ እናንተ ልጆቻችሁ በምን ሊያስወጡናል? አየ ለምደዋል ማለት ነው። አጋንንትን ባጋንንት ማስወጣት ስለለመዱ የለመዷትን የተናገሩ። ከዛ ኢየሱስ ይልና ሰይጣን ምንም ችግር የለበትም አይደለ? እንደንተና ልጆች እንዳስኬዋ ልጆች ኢየሱስ የሚባለው ስም ችግር የለም። ኢየሱስ የሚለው ስም ፓወር፣ ኃይል፣ አቅም፣ ጉልበት የሚኖረው አምነህ ስትቀበል ነው። እሱን አምነህ ተቀብለህ በደሙ ከኃጢአትህ ታጥበህ በጸጋው መንፈስ በመንፈስ ቅዱስ ስትታተም እውነተኛ የእግዚአብሔር ልጅ ስትሆን የእግዚአብሔር ልጆች የገሃነም ልጆች ስለማይችሏቸው እንጂ እየቀላቀልክ መኖር ትችላለህ። ፈላስፎች ያነቡትም እንዴ? ያነቡታል። እነ ማን ነው ምጣልኝ? እነ ዛኪር ያነቡትም እንዴ? ዶክተር ዛኪር እያወጣ እንደዚህ ዶክተር ዛኪር እያወጡ እየተጫወቱበት አይደል? ምን ችግር አለው? አየው ችግር የለውም። ዶክተር ዛኪር ስራው እሱ ነው። ችግር የለውም። መጽሐፍ ቅዱስ ስህተቶች እያለ ኢየሱስ እያለ መጽሐፍ ቅዱስ ስህተቶች እያለ ኢየሱስን ነው እንደፈለገ የሚያደርገው። ሙስሊሞችም ኢሳ ብለው ይጠሩታል እኮ እንደፈለጉ። ስለዚህ እሱን ምንም ችግር የለውም ይጠሩታል። ኃይል የሚኖረው እንዳልኩህ ነው። እኔ ዛኪር ቢመጣ በጸልይለት አጋንንቱ ይወጣል። ለምን በእኔ ያለው በዓለም ካለው ይበልጥ። ሃሌሉያ አሜን አሜን። ምክንያቱም እሱ ነው። እኔ በጸበል አላጠምቅም፣ መቁጠሪያ እጄ የተደገመ መቁጠሪያ አልቸበችብም። ስለዚህ በኢየሱስ ስም ነው አጋንንትን አስወጣ ያለ። አሜን። ሌላ ምንም አጋንንት የሚወጣበት ስም የለም። ጠምጥሜ ነው ኢየሱስ ክርስቶስ ስም ነው። ጠምጥሞ ሲመጣ ይዘራራል። እግዚአብሔር ሰይጣን ይመታዋል ሰይጣን። ምክንያቱም እኔ ዳግም የተወለድኩ የእግዚአብሔር ልጅ ነኝ። ብዙ ጊዜ እንጂ በስዕልም የሚያስጮህ እኮ በስዕልም የሚያስጮህ በምን የማያስጮህበት አለ ብለህ እነሱ ትክክል እኮ ነው ያስጮሃሉ። እሱማ ተው፣ እሱን ለእኔ ልታረዳኝ። አሁን አቡነ ገብርኤል ይህንን ሲናገሩ ጫጫታ የተፈጠረው አንድ ትልቁ ችግር ሰምተውት የማያውቁ ስለተነገረ፣ እንደገና ደግሞ ሰይጣን ያንን ስም ተጠቅሞ ይህን ህዝብ መፍታት ስለማይፈልግ ነው። በሁለተኛ ደረጃ አቡነ ገብርኤል አሁን ስር ተደርገው የተቀመጠ ስር ነው ማለት ነው። ማዕቀብ ተጠለባቸው እንዳይወጡ። ማን ነው ማዕቀብ መጣል ያለበት? በማን ላይ ነው መጣል ያለበት? በሜሪዮሎጂዎች ነው? በክርስቶሎጂዎች ላይ ነው? ማን ነው የቤተ ክርስቲያን ራስ? ዘበንቲያ ለቤተ ክርስቲያን ተጽፋይ ከበውስተ አውድ ከመትቀድሳ በደምከ ክቡር ዘበንቲያ ዝጋታ ተሟቀ ተጾረ ወታገሰ ምራቅ ርኩሰ እንዛር ወዛበሰ አምላክ ዲበ ዕፀ መስቀል ተሰቀለ ብላ የመጋቢት መድኃኔዓለም በዋዜማ የምትለውን ይኸውልን ስለ ቤተ ክርስቲያን ስለ እርሷ ምን ይላል? በአደባባይ በጥፊ ተመታ። የብረት የዛጎ የብረት ሾሆችን ተቀዳጀ። ወታገሰ ምራቅ ርኩሰ ምራ የረከሰን ምራቅ ታገሰ። እንዛር ወዛበሰ የበደለው ሳይኖር አምላክ ዲበ ዕፀ መስቀል ተሰቀለ። አምና ኩሎ እያለ በእንጨት መስቀል ተሰቀለ ብላ ቤተክርስቲያን በዜማ ምትለው እኮ ክርስቶስን ነው። ከዛ ቀጥለ ማርያም ለምን ተነካች ብለ ሰውየውን ማሰረ። ይሄ በጣም ትልቅ ውርደት ነው ለአንዲት ቤተክርስቲያን በሲኖዶስ ለተዋቀረች የተለያዩ ጉባኤ ሊቃውንት አሏት የምትባል በክርስቶስ ነው ምናምን ለሚሉ ቅድም ያነሳው እኛ ዋልድ መጽሐፍቶች መሰረቶቻችን አረ ማርያም የት ላይ ነው ታዲያ መጽሐፍ ቅዱስ ላይ ቤዛው የታለም ያለ? እስኪ አምጣልኝ እንዴ! የት ላይ አለ? መልአኩ መጥቶ ሰላም ለኪ ስላላት ያንን ባትቀበል ቶሎ ብላ ባትቀበለው ኑሮ ቤዛ መሆኗ ይወሰድባት ነበር ወይ ይዘገይባት ነበር አለ። ይሄ ነው ቅድም ያነሳው በጣም ትልቅ የፍልስፍና መንፈስ
ሰርግ ነው ያለው የተናወጠው ሰውዬ አስብ ማህፀኗ ውስጥ ሰርግ ተከናወነ ፈጣሪና ፍጡር ተጋቡ አለ ይሄ እኮ ማለት እግዚአብሔር ማርያምን አግብቷታል ይያለን እኮ ነው በድፍረት ነው ነገር መራታ ወመበግ ይሏታል ያ ሙሽራ የበጉ እናት ይሏታል ምን ማለት ነው ምን እዛ ውስጥ ወሰደ ያ እኮ እዛ ውስጥ እኮ መሄድ አያስፈልግም እኮ ወመበግ ይሏታል የበጉ እናት የአብ ሙሽራ ይሏታል ስለዚህ ከአብ ጋር እኩል ናት ለምን አብም አስቀድሞ እግዚአብሔር አስቀድሞ ዓለም ሳይፈጠር የነበረ ነው ማርያም ደግሞ ዓለም ሳይፈጠር ነበረች በመጽሐፈ ዚክም በታምረ ማርያም አለ እንዴውም እኮ እና አዳምና ሔዋን የተፈጠሩ እሷስ ከነሱ ስለምትወለድ ነው የሚባል የነበረችዋ ያቺ በሚካኤል ክንፍ ስታበር የነበረችዋ ሚካኤል መልአክ በክንፍ ጾራ መንጦላይ ተደመና ሰወራ እየተባለ የሚነገርላት ሚካኤል በክንፉ ተሸክሟል ምንም የት እንዳበጡት የማይታወቅ ትምህርት ማን እንዳስገባው የማይታወቅ ትምህርት እዛ ዘንበለ ተፈጠረ ሰማይ ወምድር ወዘንበለ ተሳረረ መድረገነት ሀለወት ቅድስት ስብይተ ቅድስት ድንግል ማርያም ዓለም ሳይፈጠር የምድር መሰረት ሳትኖር ገነትም ሳትኖር ማርያም ዓለም ሳይፈጠር ስትመሰገን ስትወደስ ነበረች አየው ታዲያ ከእግዚአብሔር ምን አነሰች እቺ ለዚህ እኮ ነው እነሱ አገነኗትና እንዴት ልጇ ቤዛ ከተባለ እሷ ቤዛ ትባላለች ለምን ቤዛውን ወልደዋለች ልጇ ብርሃን ከተባለ እሷ ብርሃን ትባላለች እኛስ ብርሃን ተብለን የለም ይኸውልህን የሚከተለኝ ነው ያለ እንጂ የወለደችኝ አለ መለኮት ላይ ያረጓት እኮ ከበር ለእግዚአብሔር የወለደችኝ ብርሃን አላለም የሚከተለኝ ቢኖር የህይወት ብርሃን ይሆንለታል እንጂ እርሱ በጨለማ አይመላለስም ነው ያለው የኔ ጌታ ስሙ ይባረክ አሜን እንጂ የወለደችኝ አለ እሷም ተከትለው ነው እሷም አመናው ነው የህይወት ብርሃን ይሆንላት ወብጽይት አንቲ እንተታመኒ ዘነገሮች ይቃል ያመነች በጽይት አሜን ይሁን ይደረግ ብላ ያመነች ከዛ በኋላ ግን ኑሮዋን የኖረች ምድራዊ ኑሮዋን እንደማንም ሰው የኖረች የሚገርም ነው በጣም የሚገርም ወንጌል እውነት ነው የሰበኩልን እንግዲህ ከዚህ በላይ ወንጌል የለም ይሄ ነው ወንጌል እናሳቸው መፍታት አለባቸው የትልቅ ወርደት ነው ሌላው በምናልባት በእሳቸው በሚያስተዳድሩት ሀገረ ስብከት መግለጫ ወጥቷል ምስራቅ ሸዋ ሀገረ ስብከት መግለጫ ወጥቷል ያ መግለጫ ነው እየሰማሁት ነበር ያ መግለጫ ደግሞ ጥሩ አይደለም ለቤተ ክርስቲያኑ ምን ያገናኘው ፖለቲካና ቤተ ክርስቲያን ምን ያገናኘው እውነት ነው ጳጳሳት አሁን ቢቸግራቸው እርግማን ነው በቃ የተሞሉ ደግሞ በሙሉ ሽማግሌ ስለሆነ ከእርግማን ውጭ ምክንያቱም ማርያም ሲል የኖረ ሰኔ ጎልጎታ ሲደግም የኖረ ጳጳስ እርግማን ነው የሚረግመው ሽማግሌው በተለይ ምክንያቱም ትምህርት የለውም አሁንም ተማር ብትለው አእምሮ አይሰራም በቃ አብቅቷል እኮ ገርጅቷል አርጅቷል ለተተኪው ነው መስጠት ያለበት ስለዚህ አቡነ ገብርኤል ተተኪ ናቸው ለሳቸው እንዲያውም እኔ እንዲያው ቢፈቀድልኝ ለሳቸው እንትኑን ጭምር አጠቃላይ አስተዳድሩ በተለይ የትምህርት ዘርፉን ቢሰጧቸው ግን ይቅርታ አስጠይቋቸው እነሱ ትምህርት ዘርፍ ከመስጠት ይልቅ ይቅርታ እንዲጠይቁ አርጓቸው ያው እንትኑ ምኑ ያው እሺ ይሁን ይቅርታ ነው ወይ ነው ምንም ስህተት አልሰሩም እሳቸው ነው ይቅርታውን ሰምቻለሁ ይቅርታ ያሉትንም ሰምቻለሁ የክርስቶስን ቤዛነት የሚተካ ግን የለም ነው ያሉ ብዙ ከተናገሩ ይሄኛው ግን ያው ቤዛዊት ዓለም የሚለው ምንም እንትን የለው ምትኬነሽ ማርያም እያሉ ይዘምሩላት እኛ ደግሞ ምትካችን ቤዛችን አይደል ሁሉም ብዙ ነገር ነው ለማርያም የሚሰጠው እኮ በመዝሙርም እኮ አንድ እንደውም ኢሳይያስ ቆይቼ ኪዳነ ምሕረትን ደጅ ጠናው ሚል ሁላ እኮ መዝሙሮች አሉ እኮ በጣም ከባድ ነገሮች አሉ ዳዊትም ደስ ብሏል ጸኒሃ ጸናይኩ ወለ እግዚአብሔር ሰማን ወተመይጠኒ ቆይቼ እግዚአብሔርን ደጅ ጠናውት መዝሙረኛው ዳዊት እርሱም ዘንበል የሚለው ለሷ ሰጥተዋት በነገራችን ብሉይ ኪዳን ላይ ኢሳይያስ ጽዮን ያለው እንተናም ጽዮን የሚለው ሁሉ ማርያም ናት እነሱ ማርያም ነው የሚሉት ማርያም ናት እንደዚህ አይነት ነገሮች አሉ እና ቤዛውስ ክርስቶስን ስለሰበኩ ሰውየው መታሰር የለባቸውም ነው በጥቅሉ መታሰር የለባቸውም የሚገርም ነገር ነው የነገሩን መርጌታ በመጨረሻ እስቲ አሁን ወደፊት ከእናንተ ተሐድሶ እንቅስቃሴ ምንድነው የሚጠበቀው ምንድነው ለመስራት ያሰባችሁት የሚለውን ብትነግሩ ደስ ይለናል በእቅድ ደረጃ ያዛችኋቸው ነገሮች ካሉ ከወንጌል አንፃር ነው ያ ወንጌል ነው የምትሰሩት ምንድነው ያሰባችሁት ነገር የምናስበው አንደኛው እንደተባለው ዝም ብሎ ቀድማ አንተም እንደጠየቀኝ ሰው ጥያቄ ስለሚያቀርብ አሁን የራሳችን ሚዲያም አለን አፍላገ ህይወት ሚዲያ አለን አንድረሚሎ ሚዲያ አፍላገ ህይወት እንዲከታተሉኛም እዚህ ከስር እናስቀምጠዋለን ዲስክሪፕሽን ላይ
እዛው ሰብስክራይብ የሚያደርጉ በደንብ ሼር እናደርጋለን። ይሄ እውነት እናንተ ደግሞ ጥሩ ናችሁ በእውነት ይሄ እውነት በጣም የሚታወጅበት ዘመን ስለሆነ በጣም ጥሩ እንትን አለ እዛ ላይ ጥሩ አገልግሎት ነው ያለው። እሱ ሚዲያ በደንብ አገልግሎቱ ይቀጥላል። አንድ እሱ ነው በሚዲያ እናገለግላለን። በሁለተኛ ደረጃ ደግሞ ቤተ ክርስቲያን ምን ልሁን ምን ልምሰል ምን ሆኜ ነው የምትሉን የሚል ጥያቄ ማንሳቷ ስለማይቀር ይህን ምሳይ ብለን ያምልኮ ያስተዳደር እና የትምህርት ታድሶ በመስራት እያገለገልንን ነው። በጥቂቱም ቢሆን ለወደፊት አጠናክረ ነው ምናልባት እዚሁ ላይ መናገር የምፈልገው እኛ የቤተ ክርስቲያኒቱን ሙሉ በሙሉ ባህሏን ሴቷን ምናምንም ምናጠፋ ሰዎች አይደለም። ጥሩ እኮ በጎ ነገር እኮ በጎ ባህል አለ አይደለ? አሁን ለምሳሌ አለባበሳችን እኔ ልብስ ምለብሰው በእውነት ነው ምድ አሁን በጣም ሞቆኛል፣ ግን ምለብሰው የግድ ነው። ይሄ ህዝቡ ይወደዋል በደንብ አይደለ? በነገራችን ፕሮቴስታንቱ ይህን ለብሶ ቢሰብክ ኖሮ ዋጋ እየከፈለ አንደኛ የባህሉ የአለባበስ ባህል ተሳታፊ ይሆናል በደንብ ተሳታፊ ይሆናል። የዌስተርኑ ካልቸር አለ ፕሮቴስታንቱ ላይ። በሁለተኛ ደረጃ ወንጌልን እንደ ባይዳ ያስቆጥርም ነበር። አሁን እኮ ከምዕራብ የመጣ የሉተር ምናምን የሚሉ እኮ ምኑን አይተው እንደሆን ገብተዋል። ሱፍ አይተው ካራባት አይተው እንጂ ታድሶ በእና አባ እስጢፋኖስ ሀገር ነው የተጀመረው። አባ እስጢፋኖስ መነኮሳት እኮ ናቸው ያደቀለቁት። ከሉተር እንቀድማለን እኮ እኛ በታድሶ እንቀድማለን። ታድሶ ነው እኮ የሚቀድመው ታድሶ ነው የሚቀድመው። ለዚህ እኮ ነው ቤተክርስቲያን እኮ ወደ ታድሶ ተመለሽ ብንላት ወደ አባቶች ነው ዋጋ ወደ ከፈሉ እነዛ የከፈሉትን ወንጌል ስበክ እኮ ነው አንዱ ነው። ስለዚህ ትምህርት፣ አምልኮ፣ አስተዳደራዊ መዋቅሯ ይህን መምሰል አለበት የሚል እና ሌሎቹንም የአምልኮ ስራ ጥርት ያለ ቅዳሴም ቢሆን አለ እኮ እምቅድመ ዓለም ወእስከ ዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በመለኮቱ እግዚአብሔር በትስርስቱ ብላ እኮ ትቀድሳለች ቤተክርስቲያን። ግን እሱን ማን አስተዋለው? እዛ በኋላ ደግሞ ገባ ስትል ደግሞ ከ14ቱ ቅዳሴያት አንዱን ስታየው ጎሳ ልቤ የቃለ ሰናይ ዋና የድ ቅዳሴ ያህለ ማርያም ይላል። ልቤ መልካም ነገርን አፈለቀ፣ ደግሞም የማርያምን ቅዳሴ ወይም ምስጋና ጀምራለሁ ይላል። ከዛ ማርያምን ይቀድሳል። እንደሱ አይነት ነገሮች አሁን እየታረሙ እየተወገዱ ትክክለኛው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እና ወይም ደግሞ በአካል በስም በግብር በሶስትነት የሚጠራው ስላሴነት እንዲከብር እንዲገን አራተኛዋን እናስወጣት። አራተኛ ማርያም አርጋ ወነበረት በየማነ አብ ዘምስለ ወልዳ ወመንፈስ ቅዱስ የሚለው ትምህርት ወደ ሰማይ አርጋ በአብ ቀኝ ከልጇ ጋር ከመንፈስ ቅዱስ ጋር ተቀመጠች ከተባለ ስላሴነትን ገደል ስለከተተው እሱንም ማስወግደን እንግዲያውንስ ይሄን ስላሴን በትክክል ሶስትነትን ማለት ነው። ሶስትነትን ምን ገልጠው በዚህ መልኩ ነው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ብቻ ሲከብር። ስለዚህ ይህንን አገልግሎት እያገለገልን ያለ ነው። ይህን አገልግሎት ስናገለግል ግን ከተፈቀደልኝ እንትኖች አሉ ብዙ ምንድን ነው የሚባለው እንቅፋቶች ብዙ እንቅፋቶች አሉ። እንደተባለው እኛ በስንዴም አልተሸጠንም፣ ስንዴም እየተሰጠን አይደለም፣ ገንዘብም አልተሰጠንም። ማንም ገንዘብ ሰጥቶ ይህን ሃይማኖት ተቀበል ያለን የለም። አገልግሎታችንን በደንብ አብራችሁ እናንተን ጨምሮ አንተ አሁን ይህን ሚዲያ ይዛሃር አይደል በዚህ ሚዲያ የምታገለግል በዚህ ሚዲያ የምታገለግል ከሆነ ባለ በችሎትህ ሰብስክራይብ እንዲያደርጉ አገልግሎቱን እንዲደግፉ ማድረግ እንዲሁም ደግሞ አገልግሎቱን በተለያየ ነገር እንዲደግፉ ለአገልግሎቱ የሚቆረቆሩ ሰዎች በትክክል የክርስቶስ ፍቅር የገባቸው የነፍሳት መዳን ጉዳይ ግድ የሚላቸው ሰዎች ከአገልግሎታችን ጎን እንዲቆሙ ለማለት በጣም እናመሰግናለን። እኛ በደንብ ነው ሼር የምናደርገው። ከዚህ በኋላ በደንብ እናስተዋውቃለን ባለን እግዚአብሔር በሰጠን ነገር በእኛ ፕላትፎርም በደንብ ለምን ይህን እውነት ሁሉም ሰው መስማት አለበት። ለማፍረስ አይደለም ለመገንባት ነው። ሰውን ሁሉ ወደ እውነት ለማምጣት ነው። ሰውን ሁሉ ወደ ክርስቶስ ለማምጣት ነው። ሰውን ሁሉ የዘላለም ሕይወት ወራሽ ለማድረግ። ይሄ ደግሞ የእግዚአብሔር አብ አጀንዳ በዚህ በዘመን መጨረሻ ዓለምን በልጁ መጠቅለል ያን ስራ ነው እየሰራችሁ ያላችሁት እናንተ። ሰው ሁሉ ወደ ክርስቶስ ኢየሱስ እንዲመጣ በክርስቶስ ኢየሱስ በማመን ወደሚገኝ የዘላለም ሕይወት እና ዕረፍት እንዲመጣ ነው እየሰራችሁ ያላችሁት። ምንም ክፋት የለውም። ከዚህ አገልግሎት ጎን መቆም ደግሞ ወንጌልን የሚወድ ሰው ወንጌል እንዲሰማ
የሚወድ ሰው አጠቃላይ ግዴታ ነው ብዬ ነው እኔ አሁን እንደ ግዴታ እንደ ኃላፊነት ነው የተቀበልኩት እና በጣም ነው ደስ ያለኝ። የጋራ ወንጌል ለምንሰራው የጋራ በጣም አመሰግናለሁ መርጌታ ቀጸላ መንግስቱ። ሌላ ጊዜም እንግዲህ ስንጠራዎት እንደሚመጡ እርግጠኛ ነኝ። ከች ነው ምን እግዚአብሔር ዘመኖትን ይባርክ። እግዚአብሔር ይባርካችሁ። አንተንም ክርስቲያን ቲዩ በጣም እግዚአብሔር ይባርካችሁ። አገልግሎታችሁን እከታተላለሁ። በጣም ጥሩ እንትን ነው የምታቀርቡት። እናንተንም እግዚአብሔር ጸጋውን ያብዛላችሁ። አሜን። እንግዲህ በርቱ። አሜን። ኢየሱስ ይመጣል። የመጨረሻው እሱ ነው። ማራናታ ነው የምንለው። ከመንፈስ ቅዱስ ጋር ሆነ ይመጣል ኢየሱስ። አሜን። ክብር ለኢየሱስ ይሁን። ተባረኩልኝ። አሜን አሜን። እናመሰግናለን በጣም የተከበራችሁ ተመልካቾቻችን። እንግዲህ ዛሬ ከመርጌታ ቀጸላ መንግስቱ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንን በያለንበት ይባርከን ይጠብቀን። ሰላም